ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ነው። እግዚአብሔር ረድቶን ደግሞ ዛሬ በዚህ ፕሮግራም በሰላም እንድንገናኝ በዚህ ቀን ስላበቃን እግዚአብሔርን እጅግ አድርገን እናመሰግናለን። ሰላም 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 ቅዱሳን ወገኖቼ እንደምን ሰነበታችሁ? እንዴት ከረማችሁ? መላው ኢትዮጵያውያን ኤርትራውያን ይህን ፕሮግራም ደግሞ ጌታ ረድቷችሁ የምትከታተሉ እግዚአብሔር እኔንም እናንተንም ረድቶ ሌሊቱን አንግቶ ቀኑን ብርሃኑን ሰጥቶ ለዚህ ያደረሰን አምላካችን የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም የጌታ ሰላም ይብዛላችሁ። ክብር ሁሉ ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ከእግዚአብሔር ቃል አንድ ቦታ አንብቤ ቀጥታ አጭር ጸሎት አድርጌ ወደ ዕለቱ ክፍል እንሄዳለን። እግዚአብሔር ረዳን። እግዚአብሔር አገርን ሰላም፣ ቤትን፣ ቤተሰብን፣ ህይወትን ሰላም አድርጎ በሰላሙ ገዝቶ ስላቆመን ሁሉ ስለተገዛ አገር ሰላም፣ ቤት ሰላም፣ ውጪው ሰላም ስለሆነ ነው ወገኖች በሰላም ልንቆም የቻልነው። የሰላም ንጉስ የቃል ኪዳኑ አምላክ እግዚአብሔር በክርስቶስ በኢየሱስ ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። እግሮቻችን በፊቱ ሊቆሙ ስለቻሉበት፣ አንደበታችን መተንፈስ ስለቻልንበት፣ እግዚአብሔር ስለሰጠን ነገር ሁሉ በፊቱ ስለቆምንበት፣ ምህረት ስላገኘንበት ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። ስሙ የተባረከ ይሁን። በጌታ በኢየሱስ ስም አነባለሁ። ማነበው ኢሳይያስ 62 ነው። ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌምም ጸጥ አልልም። ጽድቋ እንደ ጸዳል መዳኗም እንደሚያበራ ፋና እስኪወጣ ድረስ አሕዛብም ጽድቅሽን ነገስታትም ሁሉ ክብርሽን ያያሉ። የእግዚአብሔርም አፍ በሚጠራበት በአዲሱ ስም ትጠሪያለሽ። የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ። አሜን ይሁንልን። ይህ የእግዚአብሔር ቃል ዘላለም ሆኖ የሚሰራው ሕያው ቃል፣ ዘላለማዊ ቃል፣ መንፈስ የሆነው ሕይወት ያለው ቃል፣ ቃሉ ክርስቶስ በሆነበት ስልጣን በኢየሱስ ስም ያጽናልን። እግዚአብሔር በሚጠራበት አፍ ትጠሪያለሽ። ሰው በሚጠራበት አፍ ሳይሆን እግዚአብሔር በሚጠራበት በአዲሱ እሱ ከአፉ በሚጠራበት በእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ ይላል። ቸርነህና ምሕረትህ ለዘላለም ነውና የዘላለም አምባ የሰራዊት ጌታ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ስም እናመሰግናለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ተመስገን እግዚአብሔር ሆይ አሁን በዚህ ሰዓት ጌታ ባልተለመደ መደበኛና የሰው ስርዓት ባልሆነ በመንፈስ ቅዱስ እግዚአብሔር ሆይ ክርስቶስ ሞትን ፈንቅሎ በተነሳበት በፈንቅለ መለኮት ትንሣኤ ኃይል ፈንቅለ ሞትን ድል አድርገ የተነሳበት የማይለመደው ትንሣኤ ኃይል ያ ሞትን ያሸነፍክበት ኃጢአትን፣ ሞትን፣ ዲያብሎስን፣ ሰይጣንን፣ ዓለምን ሁሉን የተቆጣጠርክበት አለቅነትን የገፈፍክበት ስልጣናትን የሻርክበት እያዞርክ በግልጽ ያሳየህበት የክርስቶስ የአዲሱ ኪዳን የትንሣኤ ኃይል በኢየሱስም በሕይወታችን አሁን ኃይል እንዲያደርግ ጠራን፣ አሳልፍ ነው። ይህን ክብር፣ ይህን ጉልበት፣ ይህን ብርታት የተቀበልነው ስለሆነ የተቤዠን ስለሆነ በዚህ ትንሣኤ ኃይል ውስጥ ተለቀቅን። ቃልህን በሚያበራ በሚገልጠው ውበት በሚሰጠው በመንፈስ ቅዱስ ሰማያት በመንፈስ ውበትን እንዳገኙ በኢየሱስ ክርስቶስ ስም ውበት በሚሰጠው በእግዚአብሔር ቃል በሚነዳ በሚነጥቅ ከፈቃድ ከሐሳብ በሚያወጣ በዚህ መንኮራኩር በዚህ መሰረገላ በዚህ በሚነጥቅ በመንፈስ ቅዱስ በመንጠቅ ቅባቱን ቃሉን ክርስቶስ ሆይ አንተ በእኛ ላይ አፍስሰህ በእኛ ውስጥ ያለው መንፈስ እነሆ እንደ ሰረገላ ነጥቆ እንዲያወጣ ከሰው ፈቃድ ከሰው ሐሳብ ከሰይጣንና ከዓለም ክፋት ሁሉ ነጥቆ እንዲያወጣ ለሚነጥቅ ሰረገላ ለሚያበር ለሚያወጣ ለእግዚአብሔር መንፈስ ቅዱስ ስልጣን ይህን አገልግሎት አሳልፌ ሰጠው። የሰይጣን የዲያብሎስ የክፉ ኃይል ውጊያና ሰልፍ በኢየሱስ ስም የታሰረው ቃልህን ጌታዬ እንደሚገባ እንዳልገልጥ የሚገዳደረኝ የዚህ ሰዓት ተግዳሮት ሌሊቱን ሲደግም ቀኑን ሲሟርት የሚውል የጨለማው ስልጣን የቃሉ
ጠላት ተቃዋሚው ኃይል በቃል ኃይል አዘናል። ብልጫ ልዩነት ባለው መንግስት ወንጌል ቃል አዘናል። የታሰረ ይሁን ቃል እንደሚገባ ከኔ እንዲወጣ ለኔም እንዲቀር እንዲሰራ ለወገኔ ለሚሰማው እንዲሰራ ሰራተኛው ቃልህ ሰራተኛው መንፈስህ በመንፈስ ቅዱስ በእውነት በሚነዳ በሚሰራ ለውጥ በሚያመጣ ፍሬ በሚያፈራ እውነት እንድትገለጥ ሁሉን ላንተ አሳልፈን ሰጠን። በዚህ ቃል ላይ ሊቋቋመን ጠላት እንዳይችል በመብቀል በመዝራት ፍሬ በማፍራቱ ሁሉ ላይ እንዳይገዳደር አስቀድመን ኃይለኛውን በስምህ አስረናል። በቃል ቆልፈንበታል። አሁን መንፈስ ቅዱስ ሆይ የሚከለከለን በደል ስጋሴን የሚይዝ ኃጢአት የልብ የሐሳብ የሥራ የቃል የባክግራውንድ መርገም ያላየነው ንስሐ ያልገባንበት ያልተመለስንበት አንተ የምታየው የትኛውን በደል በኢየሱስ ክርስቶስ ደም የተከደነ ይሁን። በስርየቱ ደም የተቀበረ ይሁን። ደሙን በላያችን ረጨን። በደሙ በኩል በማስታረቁ የመስቀል ሥራ በኩል ወደ እግዚአብሔር ዙፋን ቀርበናልና መንፈስ ቅዱስ ሆይ ከደሙ ቃል ኪዳን የተነሳ አገልግለን። በኢየሱስ ስም ለሚሰሙት ደግሞ ማስተዋልን እንድትሰጥ ለምንሰማው ለምናገረው ለኔ እንዲቀር ፍሬ እንዲሆንልኝ ቤተሰቤን ሁሉ እንድትባርክ ምድርን ትውልድን ቤተክርስቲያንና ቤተክርስቲያንን እንድትባርክ ቅዱስ እግዚአብሔር ሆይ በስምህ እግዚአብሔር ሆይ ታላቅነትህንና አንተን አምኜ በእውነት በፊትህ በእውነት እግዚአብሔር ፈርቼ ለክብር በሚሆን መቆም ቆሜያለሁ። በደምህ ዋጅቼ በደምህ ራሴን ረጭቼ በደም ታምኜ ጽድቄን ክርስቶስን ለብሼ ቆሜያለሁና በፍሬ በሚሆን እግዚአብሔር ሆይ በሚሰራ ክንውን ባለው ነፍስ በተከናወነበት በእርሱ በኩል ክንውን እንዲያፈራ ክንውን እንዲያደርግ ቃል ፍሬ እንዲያፈራ ለመንኩ። የፍሬ ጠላት በስምህ የታሰረ ይሁን። መንፈስ ቅዱስ እውቅና እልቅና ልዕልናን የተላበስክ እውቅና ሰጠንህ፣ እልቅና ሰጠንህ። ያውልህ ፍሰስ የሥጋ ፈቃድ የሥጋ ሐሳብ ልጓም ይግባበት። በስም አዘዝን ከለከልን። ብቻህን ፍሰስ። አሜን። በኢየሱስ ስም አሜን። ክብርና ምስጋና ለእግዚአብሔር ይሁን። ድምፅ የለኝም እንጂ አንድ መዝሙር መጣብኝ። ክብር ልዕልና በሰማይ ላለው ቅድስና ብፅዕና ባንተ ዘንድ ሆነ እንቀኝልሃለን በምድር ላይ ያለነው ከፍ ልናደርግ አንተው በሰራኸው ክብር ልዕልና በሰማይ ላለው ቅድስና ብፅዕና ባንተ ዘንድ ሆነ እንቀኝልሃለን በምድር ላይ ያለነው ከፍ ልናደርግ አንተው በሰራኸው ክብር ልዕልና በሰማይ ላለው ቅድስና ብፅዕና ባንተ ዘንድ ሆነው እንቀኝልሃለን በምድር ላይ ያለነው ከፍ ልናደርግ አንተው በሰራኸው አንተው ከፍ በልልን ንጉሳችን። ልቀት አይልን ክብረት አይልን። እኛ ዝቅ ልንል አንተ ከፍ ልትልቅ ራሳችንን በራስነት ስልጣን ውስጥ ጠቅልለን ክብርን ላንተ በመስጠት በእግር ስር ራሳችንን አገልግሎት ጥሪያችንን ጊዜውን ሁሉን በደም ዋይተን ስፍራውን ሁሉን በደም ዋይተን ላንተ አስገዛን። ሁሉን ለምትገዛ ጌታ ሁሉን አስገዛ። ከፍ በል። አሜን። በኢየሱስ ስም ቃሉን ባርክልን፣ ገበታውን ባርክልን። ተባርከው ቃሉን ባርከ ቆርሰህ እንደሰጣቸው የተያዘ አይናቸው እንደተከፈተ በእውነት ይሄ ማዕድ በስሜ የተባረከ ይሁን። በቃልህ በኢየሱስ ስም አይን አስከፋች ሆኖ ይገለጥልን። አሜን። በኢየሱስ ጌታ ድንቅ ስም አሁን እንዳነበብኩላችሁ ኢሳይያስ 62 ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ጸጥ አልልም፣ ጽድቋ እንደ ጸዳል መዳኗ እንደሚያበራ ፋና እስኪወጣ ድረስ አሕዛብ ጽድቅሽን ነገሥታትም ሁሉ ክብርሽን ያሉ የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ። በእግዚአብሔር እጅ የክብር አክሊል በአምላክሽም እጅ የመንግስት ዘውድ ትሆኛለሽ። ከእንግዲህ ወዲህ የተተወች አትባይም፣ ምድርሽ ከእንግዲህ ወዲህ ውድማ አትባልም። ነገር ግን እግዚአብሔር ባንቺ ደስ ብሎታልና ምድርሽም ባል ታገባለችና አንቺ ደስታ የሚኖርባት ትባያለሽ። ምድርሽም ባል ያገባይ ትባላለች። ጎልማሳም ድንግሊቱን እንደሚያገባ እንዲሁ ልጆችሽ ያገቡሻል። ሙሽራም በሙሽራይቱ ደስ እንደሚለው እንዲሁ አምላክሽ ባንቺ
ደስ ይለዋል የሚል የተሐድሶ ቃል ያለውን ኪዳናዊ የሆነውን እግዚአብሔራዊ ቃል ዛሬ ያሰማናል። እግዚአብሔር ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። እንግዲህ ወገኖች ርዕሴ የክፍል አዲስ ስም በሚል ይሽዋለሁ። ርዕሴ አዲስ ስም ነው። አዲስ ስም ኢሳይያስ 43 ላይ ይላል እነሆ ሁሉን አዲስ አደርጋለሁ ይላል። ሁሉን አዲስ አደርጋለሁ። ስለዚህ የጥንቱን ነገር አታስተውሉ፣ ፊተኛውንም ነገር አታስቡ፣ የጥንቱንም ነገር አታስተውሉ። የጥንቱን ነገር አታስተውሉ፣ ፊተኛውን ነገር አታስቡ። እነሆ አዲስን ነገር አደርጋለሁ እሱም አሁን ይበቅላል ይላል። ስለ ተሐድሶ አሁን ስለ ትላንት ትውስታና ትዝታ ፋይል ዘግቶ አዲስ ነገር ስለሚያደርግበት ነገር እግዚአብሔር ይናገራል። አዲስ ነገር እርሱም አሁን የሚበቅል ይላል። እግዚአብሔር ይመስገን። መቼም የእግዚአብሔር ያሁንና ዛሬ የአንድ ዓመትና የሺህ ዓመት ልዩነቶች በጣም አሉት። ቁጥሩ በእግዚአብሔር እጅ ያለ ቁጥር ነው። አሁን ሲል እግዚአብሔር መቼ ነው? አሁናዊው እግዚአብሔር ነው የሚያውቀው። በእግዚአብሔር ቁጥር ግን እንደዛ ነው የሚለውና እዚህም ላይ ስንመለከት የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ ይላል። በአዲሱ ስም ትጠሪያለሽ። የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ ይላል። እንግዲህ ወገኖች ስም መጣሪያ ብቻ ሳይሆን የማንነትን መገለጫ ነው። ስም መጣሪያ ብቻ ሳይሆን የማንነት መገለጫ ነው። ስም በመጽሐፍ ቅዱስ ከሁኔታዎች ጋር ተመሳስለው ተዛምደው የሚሰጡ ብዙ ስሞች አሉ። ብዙ ስሞች አሉ። ከወቅታዊ ሁኔታዎች ጋር ተዛምደው ተስማምተው የሚሰጡ ስሞች አሉ። ለምሳሌ ዘፍጥረት 41:51 ስንመለከት ዮሴፍ በግብፅ ምድር ከመከራው በኋላ በከፍታው ሲዝን ለተወለደው ልጁ ምን አለው? ምናሴ አለው። ይህ ማለት ምን ማለት ነው? መከራዬን ሁሉ የአባቴንም ቤት አስረሳኝ። መከራዬን ሁሉ የአባቴንም ቤት አስረሳኝ ሲል ዮሴፍ ልጁን ምናሴ ብሎ ጠራው ይላል። እዚህ ቁጥር ዘፍጥረት 41 ላይ ደግሞ አያችሁ ዮሴፍ ከመከራው የወጣበትን የአባቱን ቤት የረሳበትን ጉብኝት ያገኘበትን ሲዝኑን፣ ወራቱን፣ ሁኔታውን አይቶ በዛን ጊዜ ለተወለደው ልጁ ምናሴ ብሎ ስሙን ሲያወጣለት እንመለከታለን። ቀጠልና ደገመና ሲወልድ ደግሞ ምን አለው? ኤፍሬም አለው። ምን ማለት ነው? በመከራዬ በሰው አገር ምን አደረክ? አፈራኝ አለው። ደግሞ አያችሁ፣ በመከራዬ ጋር አገር አፈራኝ። ስም ያወጣለትን የአባቱን ሁኔታ ልጁ ስም ላይ አንጸባረቀው፣ ምናሴ ላይ አንጸባረቀው። ያዕቆብን ቤትና የምድሩን ትዝታ ያስረሳውን ጌታን አስበው ምናሴ አለው። ከመከራው የወጣበትን አስቦ ምናሴ አለው። በመከራው አገር ያፈራውን ፍሬ ዙሪያውን አይቶ ሲወልድ ደግሞ በዛው ሁኔታ ለተወለደው ልጁ ደግሞ ኤፍሬም አለው። በቃ አፈራኸኝ አለው። በቃ እና ስም ከእንደዚህ አይነት ሁኔታዎች ጋር ተገናኝቶ የሚወጣ ስም ነው እና ስም መጠሪያ ብቻ ሳይሆን ሁኔታዎችን ያንጸባርቃል። የቤተሰቡን የራሱን ማንነት ስም ያንጸባርቃል። በሀገራችንም ከሁኔታ ጋር ተያይዘው የሚሰጡ ስሞች አሉ። እንደምናውቀው ብዙ ጊዜ ከሁኔታዎች ጋር ወይም ከአገሩ ባህል አይነት ሁኔታ ጋር ወይም ከቤተሰቡ ከሚደርስበት ወቅታዊ ሁኔታ ጋር ተያይዞ ለልጁ ስም ይወጣለታል እና በተለይ በደርግ ዘመን የሚወለዱ ልጆች አብዮት የፈነዳበት ጊዜ ስለነበረ አንዳንድ ልጆች ስም አይታቸው እንደሆነ በዛው ጊዜ የተወለዱት አብዮት ተብለው ተጠርተዋል። አብዮት በቃ ወቅታዊ የሆነው ሁኔታ ጋር አያይዘው
ስም በዛ ሁኔታ ማንነትን ገልጿል። በወቅቱ የነበረውን ሁኔታ ሲገልጥ ነው የምናየው። እንግዲህ በወቅቱ ያለውን ሁኔታዊ እና ድርጊታዊ የሆኑ ነገሮችን ይዞ ስም ይወጣል ማለት ነው። ያዕቆብን ደግሞ ስንመለከት ያዕቆብ አታላይ፣ አሰናካይ የሚል ስምም አለው፣ ህይወትም አለው። የባህሪው መገለጫ ስሙ የባህሪው መገለጫ ሆኖ እናየዋለን። በማንነቱ የተገለጠበት ያዕቆብ አታላይ እንደሆነ እንዴት አድርጎ የወንድሙን በረከት በእግዚአብሔር ጊዜና ሰዓት ሳይሆን በራሱ በወንድሙ ድካም ገብቶ በረከቱን እንደወሰደ እናውቃለን። ከዚህ የተነሳ ወንድሙ ቂም እንዳያዘበት፣ ከዛም የተነሳ ሁሉ እንደወጣ ከሀገር ወደ ላባ ቤት ሁሉ ገለዋለሁ የሚልን ወሬ እናቱ በሰማች ጊዜ እንደላከችው እንመለከታለን። እና ስም ያዕቆብን ደግሞ ማን ብሎ እናያለን? የባህሪውን መገለጫ ሆኖ ማንነቱን ስሙን ሲያንጸባርቅ እናየዋለን። ሌላው ስም ከሁሉ በላይ የእግዚአብሔር ስሞች ደግሞ የእግዚአብሔር ባህሪና እግዚአብሔራዊ መለኮታዊነቱን እግዚአብሔራዊነቱን ምን የሚሉ ናቸው? የሚገልጡ ማንነት አለው። የእግዚአብሔር ስም ደግሞ ስሙ አምላካዊ ስልጣኑን፣ ስሙ እግዚአብሔርነቱን፣ ግርማዊነቱን፣ ሰማያዊነቱን፣ ፈጣሪነቱን የሚገልጽ ስም ነው። የእግዚአብሔር ስሞች ብዙ መጠሪያ ስሞች ስላሉትና ከዚህ ውስጥ ዘጸአት 3:14 ስንመለከት ሙሴ ለእስራኤል በግብፅ ምድር በባርነት ላለው ሕዝብ ሙሴን ነፃ አውጣልኝ ብሎ ሙሴን ሲልከው እና ሙሴ ከብዙ ንትርክ በኋላ እሺ ብሎ ለመሄድ ሲነሳ ግን ሲሄድ የላከኝ ማን ነው ብዬ ልናገር፣ ማልበለውስ ማላከኝ ብዬ ልናገር፣ ስምህ ማን ነው ብሎ ጠየቀው። በቃ እግዚአብሔር ስምህ ማን ነው ለላከኝ ሰዎች ስምህን ማን ብዬ ልንገራቸው ብሎ ሲል ስሜ አለው ያለና የሚኖር ይባላል አለው። ያለና የሚኖር አያችሁ፣ እግዚአብሔር ያለ የሚኖር ነው፣ ተፈጣሪ አይደለም። ከፍጥረት በፊት የነበረና ፍጥረትን የፈጠረ ፈጣሪ አምላክነቱን ይገልጣል። እግዚአብሔር ተዋጊ፣ ስሙም እግዚአብሔር ነው። እዛው ዘጸአት ላይ ደግሞ ምን ይለዋል ለሙሴ? ያለና የሚኖር እኔ ነኝ ካለ በኋላ ደግሞ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ በል፣ ይህም ለዘላለሙ ስሜ ነው አለ። ይህም የዘላለም ስሜ ነው አለ። በቃ ለዘላለም የሆነ የዘላለም ስሜ ይህ ነው ሲለው እንመለከታለን። ወደ አዲስ ኪዳን ስንመጣ ፊልጵስዩስ 2:9-11 ደግሞ እግዚአብሔር ያለ ልክ ከፍ ከፍ ያደረገው ከስም ሁሉ በላይ ያለውን ስም ሰጠው ይላል። ስለ ስም ነው የምናወራው። አዲሱ ስም የሚል ርዕስ ነው። አዲስ ስም ያለ ነውና ስለ ስም ሰውም ስም አለው፣ እግዚአብሔርም ስሞች አሉት። ወደ ጌታ ኢየሱስ ደግሞ ስንመጣ አዲስ ኪዳን ላይ እንደሚለን ያለ ልክ ከፍ ከፍ ያደረገው ከስም ሁሉ በላይ ያለውን ስም ሰጠው ይላል። ይህም ስም ለኢየሱስ፣ ይሄም ስም ኢየሱስ ክርስቶስ ይባላል። ይኸው በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ይላል። አቤት ከስም ሁሉ በላይ ታላቅ የሆነው ከሰው ስም አዳም ለሁሉ ስም አውጣ ተብሎ ሲያወጣ ለሚስቱ ሔዋን ብሎ ስም እንዳወጣ እንመለከታለን። እና ይሄ ሰው ከወጣለት ስም በላይ ያለው ስም፣ ታላቁ ስም ደግሞ እግዚአብሔር ያለ ልክ ከፍ 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 ያደረገው ከስም ሁሉ በላይ ስምን የሰጠው የኢየሱስ ስም ነው። ይህን እግዚአብሔር አብ ይከብር ዘንድ ሁሉ ለኢየሱስ ይንበረከኩ ዘንድ ነው አለ። በቃ ስም ማንነትን ይገልጣል። ይህ የኢየሱስ ስም የአምላካዊ ማንነቱም ከመሆኑም በላይ ሁሉም ደግሞ ለዚህ ስም ምን እንዲያደርጉ እንዲንበረከኩ መንበር ለዚህ አለልክ ከፍ ከፍ ላለው ስም መንበርከክ፣ መገዛት እንዲሁም ለእግዚአብሔር ክብር ይሆን ዘንድ የክርስቶስን ጌትነት መናገር ተገቢ እንደሆነ የእግዚአብሔር ቃል ይናገራል። ከስሙ ከቃሉም የምንረዳው ስሙ
ከሰው ስም የላቀ ነው፣ ፈጣሪ ነው። ይሄ ስም እግዚአብሔር አብ ይከብር ዘንድ ያለ ልክ ከፍ ከፍ ያለ ስም ነው። ከስም ሁሉ በላይ የሆነ ስም ነው። ለስሙም ደግሞ ይንበረከኩ ዘንድ ሰዎች ይገባል። ለስሙ ይንበረከኩ ዘንድ ይገባል ይላል። ደግሞ በስሙም ብቻ ይጸልዩ ዘንድ በኢየሱስ ክርስቶስ ስም መጸለይ እንዳለብን፣ በኢየሱስ ክርስቶስ ስም ስልጣን መለመን እንዳለብን እግዚአብሔር ቃል ይናገራል። ከዚህ ያለ ልክ እግዚአብሔር ከፍ ከፍ ባደረገው ከስም ሁሉ በላይ በሰጠው ስም ለሰጠው ለዚህ ለክርስቶስ ስም ሰዎች ሁሉ ሊንበረከኩለት ይገባል። የተለየ ስም ነው። የተለየ ስም ነው። ይህ ስም ምላስ ሁሉ እግዚአብሔር አብ ይከብር ዘንድ ጌትነቱን ኢየሱስ ጌታ ነው ብሎ መመስከር እንዳለበት፣ ምላስ ሁሉ የክርስቶስን ጌትነት መመስከር እንዳለበት ከቃሉ እንረዳለን። ቃሉ ይነግረናል። እንደገና በስሙ ብቻ እንድንጸልይ አብ በስሜ የምትለምኑትን ሁሉ ይሰጣቸዋል ይላል ዮሐንስ 16:23 ላይ አብ በስሜ የምትለምኑትን ሁሉ ይሰጣቸዋል። በስሙ በማ በኢየሱስ ስም። ምን አይነት ስም ነው? እግዚአብሔር ከፍ 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 ያደረገው ስም፣ ከስም ሁሉ በላይ የሰጠው የኢየሱስ ስም። በስሙ ይጸለያል፣ በስሙ ይበረከካሉ። እንደገና ለስሙ ክብር ምላስ ሁሉ ጌታ ነው ብሎ ጌትነቱን ይናገራል። ኢየሱስ ክርስቶስ ጌታ አምላክ እንደሆነ ይመሰክሩ ዘንድ ይገባል። ይህም ለእግዚአብሔር ክብር ይሆናል ይላል ቃል። ኢየሱስ ክርስቶስ በራእይ ላይ ደግሞ ምን ይላል? ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ የኃያላን ኃያል እንደሆነ ደግሞ ይናገራል። ይሄ ስም ማለት ነው። ይሄ ስም እንደዚህ አይነት ስም ነው። እንግዲህ ስለ ስም ይሄን ከተናገርኩ ለመግቢያ ያህል ዛሬ በልቤ እግዚአብሔር ያስቀመጠው ርዕስ ስም ነው። በቃ አዲሱ ስም፣ አዲስ ስም። ቅድም ኢሳይያስ 62 ላይ እንዳነበብኩት አዲስ ስም ነው። በቃ አዲስ ስም እና አንደኛ አዲስ ስም ካለ አዲስ ስም ካለ አሮጌ ስም አለ ማለት ነው። የቀደመ ስም አለ ማለት ነው። አዲስ ስም የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠራያለሽ ካለ ከዛ በፊት አሮጌ ወይም የቀደመ ስም አለ ማለት ነው። ይሄ ግልጽ ነው። ሁለተኛ የአዲስ ስም ምን አይነት ስም ነው ስንል የመታደስ የመለወጥ፣ ቅድም እንዳልኩ ስም መጠሪያ ብቻ ሳይሆን ማንነትን የሚገልጽ ነው። ባህሪንም ያንጸባርቃል። በያዕቆብ ላይ እንዳየ ነው። የአዲስ ስም የመታደስ የመለወጥ ማንነትን ይዞ የሚገለጥና የቀድሞውን ስምና መገለጫ የነበረውን ማንነት የሚሽር ማለት ነው። አዲሱ ስም የቀደመውን ማንነትና መገለጫ ይዞ የተገለጠውን የቀደመውን ማንነት ስም የሚሽር ማለት ነው። ስለዚህ ዛሬ እግዚአብሔር ያለ ልክ ከፍ ከፍ ባደረገው ከስም ሁሉ በላይ ያለውን የኢየሱስን ስም ይዘን ያሮጌውን የቀደመውን ማንነት መግለጫ የሚሽር የሚለውጥ ለስም እና ስም ማንነትን ስለሚገልጥ ለዚህ ማንነት መገለጫ ትንቢታዊ ቃሉን ልኮልናል። እግዚአብሔራዊ ትንቢታዊ ቃል ልኮልናል። አዲስ እግዚአብሔር ባወጣው ከአፉ ባወጣው በአዲሱ ስም ትጠሪያለሽ። ይህ ስም በአዲስ ኪዳን እግዚአብሔር ከፍ ከፍ ባደረገው ከስም ሁሉ በላይ በሰጠው በኢየሱስ ክርስቶስ ስም ዛሬ የአሁኗ ቅዱስ ቤተክርስቲያን እኔና እናንተ የእስካሁን በፊት የቀድሞ የነበረን ስምና ያልተለወጠ ያልተነካ ማንነትን የሚነካና የሚለውጥ የትንቢቱ አዋጅ ቃል ወደ እኔና ወደ እናንተ መጥቷል። አሜን ነው። ስም የሚለውጥ ማንነትን የሚለውጥ አዲሱን ስም የሚሰጥ በመንፈሱ የሚታወቅ ትንቢታዊ ቃል መንፈስ ሆኖ ተጽዕኖ አምጥቶ ቃሉ ስምንና የስምን መገለጫ
የቀደመው ማንነት የሚለውጥ አዲስ ሰው አዲስ ስም የሚያደርግ ቃል በመንፈሱ በእኛ ላይ ልኮልናልና እናውጃለን። እኛማ እንዴት በአዲስ ኪዳን ላይ ሆነን ቃሉ በተፈጸመበት ዘመን ላይ ሆነን ትንቢቱ ሁሉ በተከናወነበት ዘመን ላይ ሆነን አዲሱን ስም አዲሱን ማንነት አዲሱን መጠሪያ ይዘን በኢየሱስ ክርስቶስ የትንቢት ፍጻሜ ቃል ማንነትን ቀድሞ ስም የነበረውን የቀድሞ ማንነት የነበረውን ያልተነካ ያልተለወጠውን ጠላት ደግሞ አጠልሽቶት ጠላት ደግሞ አበላሽቶት ሁሉ የነበረው በአንድም በሌላ ያንን ሁሉ ስም ከአፉ የወጣው የአሁናዊው የእግዚአብሔር የትንቢቱ ቃል የአዲሱ ከአፉ የወጣው ስም ይሽረዋል፣ ይለውጠዋል። የትንቢቱ ቃል ለኔና ለእናንተ ነው። አዲስ ስም እሰጥሃለሁ፣ አዲስ ስም እሰጥሻለሁ። ስምሽን እና የስምሽን ማንነት መገለጫ ታሪክ እለውጠዋለሁ። ዛሬ እግዚአብሔር አዲስ ስም ሊሰጠን የትንቢቱን ቃል ይዞ ወደኛ መጥቷል እና ዛሬ እግዚአብሔር ከስም ሁሉ በላይ ያለውን የኢየሱስን ስም ይዘን የአሮጌውን ማንነት መግለጫ የሚሽር የማንነትና የስም ለውጥ የሚያደርገው ቃል በኢየሱስ ክርስቶስ ስም አውጀናል። ዛሬ የስም ለውጥ ይሆናል። ይህ ማለት የቀድሞ ማንነትና መገለጫው አብሮ ይሻላል። የስም ለውጥ ይሆናል ስንል የቀደመው ማንነት እና የቀደመው በአይን እይታ በሰዎች አይን እይታ ያለውን በሰዎች አይምሮ ያለውን መገለጫ ይዞ ታፔላ ሆኖ የተቀመጠውን መልካም ያልሆነውን ስም የሚቀይር የሚዋጅ ካፉ የወጣ አዲስ መጠሪያ ስምን ይዞልን መጥቷል። አዲሲቱ ቅድስቲቱ በደም የተዋጀችው የኪዳኗ አዲስ ኪዳን ቤተክርስቲያን ለኔና ለእናንተም እዛ ላይ ሆነን ያንን አይደለም የምናውጀው፣ ይልቁንም በሚበልጥ በደም የተዋጀች ቤተክርስቲያን አሮጌ ነገሯን ሽሮ በአዲስ ልደት ኪዳን አዲስ ተፈጥሮ በክርስቶስ የሰጣት አዲስ ኪዳን ቤተክርስቲያን የአዲስ ኪዳኑን የክርስቶስን ማንነት ይዛ ማንነቷ በተቀየረበት ቃል ስሟንና ማንነቷን ዛሬ ያልተነካንበት ያልተቀየርንበትን ጠላትም በጨለማው ዓለም የቤተክርስቲያንን ስም ያጠለሸበትን የኔና የናንተን በተለይ አገልጋዮችን የእግዚአብሔር ኢላማ አድርጎ የእግዚአብሔር ዓላማ በቤተክርስቲያን የእግዚአብሔር የመንግስቱ የወንጌል ስራ በታላቁ ጸጋ በቅባቱ በቃሉ በመንፈሱ በእኛ ውስጥ ተገልጦ መንግስቱን እንዳይሰራ ጠላት አልሞ የሰዎችን ልብና አይምሮ ጆሮ ሊዘጋ ቀድሞ እያጠለሸ የቀደመው እኛ ልጆች ሆነን ጴንጤዎች ድመት እያረዱ ይበላሉ እያለ በሰውና በህብረተሰብ መካከል እንዲጸየፏቸው ሰው እንዳይቀርቧቸው ጠላት ያኔ ምን ያደርግ ነበር? ወሬ ያወራ ነበረ። ድመት ይበል ሳንቲም እየተጣለላቸው ይለቅማሉ። በር እየዘጉ ይሰማ ጠልሸት ነው። የወንጌሉን በርና መንገድ ጎዳና መዝጋት ነው። እንደዛ አይነት ወሬ እየተወራ ብዙዎች በዛ ወሬ ተይዘው ነበረ። እኛ ልጆች ሆነ እንደዚህ ይባል ነበር። ግን እግዚአብሔር ምሕረቱ አይሎ መጣን፣ ገባን፣ አየነው። ስናየው ግን የሚባለው ወሬ የለም። ድመትም አልተበላ የሚጣልም ሳንቲም የለም። ኢየሱስን ግን አግኝተናል፣ ድነን ቀርተናል። ስለዚህ ጠላት የእግዚአብሔር መንግስት ስራ እንዳይሰፋ ታርጌት አድርጎ የእግዚአብሔርን መንግስት ዓላማ እንዳይሰፋ በአገልጋዮች ላይ በቤተክርስቲያን ላይ ስምን ያበላሻል፣ ስምን ያጠለሻል። እግዚአብሔር ደግሞ ስራው ስምን ማደስ፣ ስምን መለወጥ፣ በአዲስ ስምን እንደገና ደግሞ ማንሳትና ማደስ ነው። የተሐድሶ የሪቫይቫል ስራ ነው። ያንን ነው እግዚአብሔር ዛሬ ሊናገረን የወደደው። ሃሌሉያ። ስለዚህ የስም ለውጥ ይሆናል ማለት ነው። የቀድሞ ማንነት መገለጫ አብሮ ይሻራል ማለት ነው። ዘፍጥረት 32:27 ያዕቆብና እግዚአብሔር በዛን ሲታገሉ እናያለን። ያ ሌሊት እስኪነጋ ድረስ የነበረው የያዕቆብ ሌሊት ያዕቆብና እግዚአብሔር የታገሉበት ሌሊት፣ ያዕቆብ የጭን ሽሉዳ የተነካበት ሌሊት፣
የያዕቆብ ስም የተቀየረበት ሌሊት ያዕቆብ እኮ እስራኤላዊ የኪዳን ሰው ነው። የኪዳን ሰው ነው። በስጋ በረከት እግዚአብሔር ራሱ በሚገርም እጥፍ ባርኮት ከላባ ቤት ባርኮ ባለ ልጅ አድርጎ ባለ ብዙ መንጋ አድርጎ ባርኮ ላባ ሊያሳድደው እንኳን ሲመጣ አስጠንቅቆ ላባንና ሰራዊቱን መልሶ የባረከው ሰው ነው። ግን የጎደለበት ነገር ነበር። በስጋዊ በረከት ቢባረክም ኮር የሆነ መንፈሳዊው ዓለም ላይ መንፈሳዊው ህይወት ላይ የሚሰራ ብዙ ዘመን ኖሮ በስጋ ተባርኮ ግን ያልተነካና መነካትና መለወጥ የሚያስፈልግበት ታይም ደረሰና ትግል ውስጥ ገባ። ያቦቅ ወንዝ ላይ ትግል ውስጥ ገባ። ያቦቅ ወንዝ ከብቶቹን አሻሉ፣ ልጆቹን አሻሉ፣ ሁሉን ያብሎ እሱ ግን ብቻውን ቀረ። የአባት ከሱ ውስጥ የሚዘረጋ ዘንግ ያለበት መነካትና ስሙን ማንነቱን ተለውጦ ከዛ ውስጥ ትልቅ ዘንግ ተዘርግቶ ኔሽን የሚወጣበት ያ ሰው ያ የጌታ ኢየሱስ የዘር ግንድ የሚወጣበት የዓለሙ አሕዛብ ወደ እግዚአብሔር መንግስት የሚወጡ የሚወረስበት ትልቁ ያዕቆብ ዘጋ ሳይነካ የሄደበት ዘመን ነበረው። የጭኑ ሽሉዳ ስሙ ሳይቀየር ስም መቀየር ነበረበትና እዚህ ጋር እንዲህ ይላል በዚያም ሌሊት ተነሳ፣ ሁለቱም ሚስቶቹን ሁለቱም ባሪያዎቹን አስራ አንዱንም ልጆቹን ወስዶ ያዕቆብን ወንዝ ተሻገረ፣ ወሰዳቸው፣ ወንዙን አሻገራቸው፣ ከብቱም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰው እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈው ባየ ጊዜ የጭኑን ሽንዳ ነካው። ያዕቆብም የጭኑን ሽንዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ አቅላልቷል፣ ልቀቀኝ አለ። እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? ስም ማን ነው ተብሎ ተጠየቀ። እሱም መልስ ሲሰጥ ያዕቆብ ነኝ አለው። ያዕቆብ ነኝ አለው። ስም ማን ነው? እርሱም ያዕቆብ ነኝ አለው። ቁጥር 28 አለው፣ ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል። የስም ለውጥ ሲደረግ ታያላችሁ። እዚህ ጋር አዲሱ ስም ለያዕቆብ ሲወጣ እንመለከት። አዲስ ስም ለያዕቆብ ሲወጣ ስም ምን አይባል? ያዕቆብ አይባል አለ። በቃ ስለዚህ እስራኤል ይባል። ለምን? ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና አለው። በቃ አሸንፈሃልና። ትግል ሜዳ ውስጥ ነበር፣ ግብ ውስጥ ነበር። ሌሊት እስኪነጋ ድረስ ያዕቆብ ይታገላል። ያልተነካበት ነገር ስለነበረ የተነካ የተባረከበትም አልፏል። በብዙ መከራ የተገዛበት ያ የመገዛቱ ያ የባርነቱ አልፎ ተባርኮ ከብቱ በስቶ ትውልዱ በስቶ ወጥቷል ተባርኮ። ነገር ግን ያልተነካበት ነገር ነበረ። ሌሊቱን እስኪነጋ ድረስ ሲታገል የትግሉ ሜዳ ላይ ተነካ። የትግሉ ሜዳ ላይ ስለዚህ ያዕቆብ ሳይሆን እስራኤል ተባለ። የ12 ነገዶች አባቶች መውጫ የሆነው የእስራኤል የኔሽኑ የአገሪቱ የስሟ መጠሪያ እስራኤል ተባለ። በአዲሱ ስም የራሱንና የ12ቱ ነገድ የመላው እስራኤል መጠሪያ ሆነ። አዲሱ ስም አይደለም ለያዕቆብ ለእስራኤል ሁሉ መጠሪያ፣ የተነካበት የተለወጠበት አልፎ ሄደ። እሱን አልፎ 12ቱን ነገድ አልፎ ኔሽን ፈጥሮ እስራኤል ተብሎ ተጠራበት። እንዳውም የአብርሃም የይስሐቅ የያዕቆብ የእስራኤል አምላክ ተብሎ ታላቁ የእግዚአብሔር ስም የሚጠራበት ስም ሆኖ ሲገለጥ እናያለን። ስሙ ሲለወጥ እናያለን። አዲሱ ስም ያንን ያዕቆብን ማንነት የለወጠ ነክቶ የለወጠ ታግሎ የትግሉ ሜዳ ታግሎ ነክቶ አሸንፎ በቃ ተለውጦ ስሙም ተቀይሮ ማንነቱም ተለውጦ ሲሄድ በተግባር ደግሞ የተለወጠበትን ነገር እናያለን። ወንድሙ ኤሳው ጋር ሲገናኝ በምን ሁኔታ እንደተገናኘ እንዴት ዝቅ ብሎ እየተገናኘ እየተደፋ እግሩ ስር እየተደፋ ስጦታ እየሰጠ ከወንድሙ ካታለለ ወንድሙ ጋር እንኳን እንዴት አይነት ህብረት እንዳደረገ እንመለከታለንና ስም
እግዚአብሔር ይለውጣል፣ አዲስ ስምን ይሰጣል። ነክቶ በትግሉ ሜዳ ነክቶ ዘርሮ አዲስ ስም ለያዕቆብ እንደሰጠ እንመለከታል። ዛሬም እግዚአብሔር እኛን ነክቶና ለውጦ መንፈሳዊ የትግል ሜዳ ላይ በመነካት በመለወጥ የቀድሞውን ስምና ማንነት በመቅበር ይልቁንም በአዲሱ ኪዳን በክርስቶስ ደም በመዋጀት ወገኖቼ ከዛን ዘመን ይልቅ አሁን ላይ መነካታችን ነፍሱ በተሰበረበት በተቤዠን ደም በኩል ወደ እግዚአብሔር በመቅረብ በምንረዳበት በመንፈስ ቅዱስና በጸጋው ቃል እየተነካን እየተለወጥን ስማችንም ማንነታችንም እየተቀየረ ክርስቶስን በመምሰል እንለወጣለን። በቃ ወደ አዲሱ ማንነት ወደ አዲሱ ስም ፈጽመን መግባት የምንችል ይልቁንም እኛ ነን፣ በአሁን አዲስ ኪዳን ማለት ነው። ስለዚህ የስምና የማንነት ለውጥን ዛሬም እግዚአብሔር አድርጓል። ለዛሬቱ ቤተክርስቲያን ለውጠኝ ንካኝ እያለች ባልነጋላት በምትታገልበት ሌሊት በሆነባት ዘመን ውስጥ ካልነካኝ ይሄ ጎለኛ ካልነካኝ ካልለወጥከኝ ብላ የዛሬዋን ቤተክርስቲያን ቅሬታው ንካኝ ለውጠኝ 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 ጌታ ሆይ ውጠኝ አንተን የምትመስል አድርጋት ሕይወቴን ለውጠኝ የሚላለ ለውጠኝ 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 ጌታ ሆይ አንተን የምትመስል አድርጋት ኢየሱስ ሆይ ሕይወቴን እንዲህ ለመለወጥ ለመታደስ ክርስቶስን ለመምሰል ሌሊት በሆኑ የትግል ሜዳዎች ላይ በጸሎት መጋደል በእግዚአብሔር ቃል ኑሮ ለመኖር ዛሬም ወደ እግዚአብሔር በመጠጋት ወደ እግዚአብሔር ሐሳብ በመጠጋት መቼ ነው ጉብኝቴ? መቼ ነው ተሐድሶዬ በመንፈሳዊ ሕይወቴ? መቼ ነው አንተን መስዬ በክብር ሙላትና ኃይል ውስጥ የምገባው? መቼ ነው መንፈሳዊ ተሐድሶዬ ሙላት ውስጥ የሚገባው? መቼ ነው ተለውጬ ለብዙዎች ለውጥ ምክንያትም ሆነው ያዕቆብ ተነክቶና ተለውጦ ኔሽንን አፈራ። እስራኤል ስሙ በሱ ስም እስራኤል ተጠራች። ወገኖቼ ዛሬም እስኪነጋ ድረስ በጨለማው በትግሉ ሜዳ ላይ የምትታገለዋ የዘመናውን ቤተክርስቲያን ቅሬታዋ እግዚአብሔር ንጋት አድርጎላታል። የስም ለውጥን ያደርጋል። ዛሬም አውጃለሁ። በቃ አቅም አቅቷት ለኔሽን ምልክት መሆን ለትውልድ መውጣት ምክንያት መሆን አቅቷት በሸለቆ እየታገለች ከድካሟ ጋር ከዝለቷ ጋር እየታገለች እስኪነጋላት ድረስ በትግል ውስጥ ያለችዋ የዘመኗ ቅድስት ቅሬታዋን እግዚአብሔር ስሟንና ታሪኳን ለውጦ ዛሬም ለዓለምና ለኔሽን ለዘመናችን ለትውልዳችን ብርቱ የንጋት ኮከብ በሆነው በክርስቶስ የንጋት ብርሃኗን ሊገልጠው አዲስ ስም ሰጥቶ በአዲስ ክብር ሊገልጣት ስሟንና እንዲሁ እንደ ስሟ ደግሞ ማንነቷን በክብር ገልጦ ሊያወጣት ዘመኑ መጥቶ ቃሉን ልኳል። በመንፈስ አውጀዋለሁ። የስም ለውጥ እግዚአብሔር አድርጓል ብዬ በእግዚአብሔር ቃል አውጃለሁ። ለቅሬታዋ ለቅድስቲቱ ለዛሬዋ ቤተክርስቲያን እናገርባታለሁ። ይችላል እግዚአብሔር። ትላንት እዛ ላይ ሰርቶ እጁን አጣጥፎ የተቀመጠ አምላክ አይደለም ወገኖቼ። ዛሬም እግዚአብሔር ተሐድሶ በዓለም ላይ ለማምጣት የወንጌልን ስራ ለማነቃነቅ ለማንቀሳቀስ ስሟንና ማንነቷን ቀይሮ ይችን የተመሸገች እየታገለች እስኪነጋላት በሌሊት ትግል ውስጥ ያለችዋን ንካኝ ለውጠኝ እያለች እየታገለች ያለችዋን አውጥቶ ስሟን ብቻ ሳይሆን ሁለንተናዋን ለውጦ ለዓለም ብርሃን አድርጎ በከፍታ ላይ ሊያወጣት እግዚአብሔር ጊዜው ነው። ስለዚህ ሰው በሚጠራበት አፍ ሳይሆን ሰርቶ ነክቶ አውጥቶ በሚገልጥበት በእግዚአብሔር አፍ ትጠሪያለሽ። በእግዚአብሔር በሚጠራበት አፍ ትጠሪያለሽ።
የትንቢቱ አዋጅ አሁን በሌሊቷ ላይ አሁን እየታገለች ላለች ልክ እንደ ያዕቆብ በቃ እየታገለች ሁሉን ገሸሽ አርጋ ልጆች ወደዚያ ትዳር ወደዚያ ነገር ወደዚያ አርጋ ብቻዋን ሆና የምትታገለዋ አውጣኝ መቼ ነው የምወጣው መቼ ነው የሚነጋው ለሕዝብም ሆነው ለትውልድም ሆነው መቼ ነው ወንጌል በሙላትና በኃይል ተገልጦ ማየው እያለች ሁሉን ነገር ፈቀቅ አርጋ ያቦቅን ወንዝ እንዳሻገረ ነገራውን አሻግራ ወደዛ ብቻዋን ወደ እግዚአብሔር ፊቷን መልሳ መቼ ነው ንካኝ ለውጠኝ ስሜን ታሪክ ለውጣ አውጣኝ ለምትለዋ ለሷ በግልም ለአገልጋይ እንደ ማህበርም ለቤተ ክርስቲያን በእንዲህ አይነት ትግል ውስጥ ላለች ቀን ወጥቷል። ስምሽ ተለውጦ ተነክተሽና ተቀብተሽ ተውበሽ የምትወጭበት ጊዜ ነው። ሃሌሉያ! እግዚአብሔር ይሄንን ያደርጋል። በልዩነት የትኛውም ችግር የትኛውም ዘመን ይሁን አሰንጥቆ ያወጣል። እንደዚህ ነው የሚያደርገው ወገኖች። አንዳንድ ጊዜ አንዳንድ ነገሮች ይነኩ ልክ እንደ ያዕቆብ ጭል ሹሉዳ እንደተነካ ሰይጣን ሳይሆን የእግዚአብሔር እጅ ይነካናል። በቃ ይነካል። የሚነካ ነገር አለ። ለምን? እኛን ለማግኘት በዛ ትግል ሜዳ ላይ የጭል ሹሉዳ ሲነካ በስጋው አነከሰ እንጂ በመንፈሱ ግን መንፈሳዊ ለውጥና እድሳት አግኝቶ ነው የተነሳው። ከዛ ሌሊት የተነሳው ያዕቆብ መንፈሳዊ እድሳት ስጋው ላይ ተነክቷል፣ አንክሷል። አንዳንድ ነገሮቻችን በትግል ሜዳ ሲነኩብን ለምን ተነኩብን አንልም። የሚያስነክስ ነገር ሲመጣ አንገት የሚያስደፋ ሲመጣ ያን ያንቺን ነገር ሲነካው ያን ያንተ የምትሄድበትን የሚሄድበትን እግር ነው የነካው። የታመነበትን የጭል ሹሉዳ ነው በቃ የነካው። እሄዳለሁ የሚልበትን አሁን ቀስ እያለ ነው እያረከሰ የሚሄደው። ለምን? እግሩ ተነክቷል። አንዳንድ ነገራችንን እግዚአብሔር የሚነካው የምንሄድበትን ምንታመንበትን ነገር እንድናነጽበት የሚያደርገው ሰይጣን አይደለም። እግዚአብሔር እኛን ሊያገኝ ሲል በትግሉ ሜዳችን ላይ ይነካናል። እንነካ፣ ክብሩ መነካት እንነካ። ጠላት አይንካን እንጂ ነክቶ ዝም አይልም። ሌሊትህ በመነካትና በመለወጥ ስም በመቀየር ይነጋል እንጂ በመታገል ብቻ ዘመንህ አይቀርም። በመታገል ብቻ ሌሊትህ አያበቃም። ሌሊትሽ ቤተክርስቲያን አያበቃም። ሌሊቴ በመታገል ንካኛ ትንካኝ ከሱ ጋር በመታገል ብቻ አይደለም። በር ዘግቶ ሁሉን ጥሎ መታገል ብቻ አይደለም። እግዚአብሔር በዛ ትግል ሜዳ ላይ የሚነካውን ነክቶ ለክብሩ አንተ ለሌላው እስከምትተርፍ ድረስ ስምህን ለውጦ ከእንግዲህ ያዕቆብ አትባል እስራኤል ተባል ብሎ ለውጦ ለክብር ያወጣሻል። ቤተክርስቲያን እኔንም እናንተ ነው። ክብር ለእግዚአብሔር ይሁን። ለኔሽን የተረፈ በረከት ይዘን ለመውጣት እና ያ የቀደመው ያዕቆብ የተባለው ስም እንደተቀበረ እንደተለወጠ የኛም ስም ቀድሞ የነበረውን ስም እግዚአብሔር ከኛ ከነክፉ ስራው ገፎና ቀብሮ በአዲሱ ስም እና በአዲሱ ማንነት ገልጦ ለክብሩ ያወጣናል። ይሄንንም ማውጀው እግዚአብሔር በታላላቅ ትግል ውስጥ ዛሬ ያለን ወገኖች አለ። ካልባረከኝ አልለቅህም የሚል መንፈሳዊ ትግል ያላችሁ አለ። ያለ ለውጥ አይነጋም። የምትታገሉ ሌሊት የሆነባችሁ ጊዜው ሌሊት የሆነባችሁ ወገኖች አላችሁ። ያለ ለውጥ አይነጋም። አወጩበት። ያለ ለውጥ አይነጋም። ሌሊቱ በትግል ብቻ አያልቅም። ስለዚህ እግዚአብሔር መጣ፣ ጭኑን ሹሉዳ ነካውና አነጋው። በቃ ከዛ በኋላ ያዕቆብ አይባልም እስራኤል ተባለ። እንደውም አጸናለት እንደገና። ይሄ 32 ላይ ነው። 35 ላይ ደግሞ መልሶ እንደገና ሲናገረው እንሰማለን። ሲባረክ ምዕራፍ 15 ላይ 35 ላይ መጣና ተገለጠለት፣ ባረከው። እግዚአብሔርም ስም ያዕቆብ ነው፣ ከእንግዲህ ወዲህ ስም ያዕቆብ ተብሎ አይጠራ፣ ስም እስራኤል ይባል እንጂ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለ፣ ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛ፣ ሕዝብና የአሕዛብ ማህበር ካንተ ይሆናል፣ ነገስታት ከጉልበት ይወጣሉ፣ ለአብርሃምና ለይስሐቅ የሰጠኋትን ምድር ለአንተ እሰጣለሁ። ስሙን ከቀየረ በኋላ የመባዛትን የመባረክን ባርኮት ሲሰጠው እንመለከታለን። የአብርሃምን የአባቱን የይስሐቅን በረከት ወደሱ አምጥቶ ሲያጸናለት እናያለን። ስሙን
ለውጧል። ማንነቱን ለውጧል። አሁን ለምድር ነው። አሁን ለኔሽን ነው። አሁን ለህዝብ እንጀራ ነው። አሁን የብዙዎች አባት ነው። አሁን የአብርሃም በረከት ወደሱ እየመጣ ነው። ተስፋው ቃል ወደሱ ወደ ፍጻሜ እየመጣ ነው። እሱ የተስፋው ሁሉ መጠቅለያ ሊሆን ነው። የ12 ነገዶች አባት ሊሆን ነው። እስራኤል ተብላ የምትፈጠረው ኔሽን በሱ ሊያወጣ ነው። 12 ልጆች ወልዶ 12 የነገድ አባቶች ሊሆን ነው። ሊበዛ ነው። ብዛ ተባዛ ተባለ። በቃ ብዛ ተባዛ። ልክ መጀመሪያው ሰው እንደተባለው ማለት ነው። ብዛ ለኖህም ተብሏል። ከጥፋት በኋላ ኪዳን ነው። የኪዳን ቃል ነው። ብዛ ተባዛ። ለዮሴፍ ማለት ይጨምር ማለት ነው። በቃ ይጨምር ይብዛ። ይሄ መቼ ነው? እግዚአብሔር የጭኑን ታግሎ ከሌሊቱ ከንጋቱ በኋላ ስሙ ከተቀየረ በኋላ የመጣ በረከት ነው። ዛሬ ቤተክርስቲያን እስከ ዛሬ ውስጥ በአራንቋ በመውደቅ በመነሳት በመታገል አቅም በማጣት አይቀርም። በጨለማ ውስጥ በሌሊት ትግል ውስጥ ዘመናችን አያልቅም። ቅሬታ ሆይ ስማ። ትውልድን ይዘህ ዓላማ ይዘህ ትወጣለህ። እወጣለሁ። ስም ብቻ ሳይሆን ማንነታችን ተቀይሮ ሁለንተናችን ይልቁንም በአዲስ ኪዳን በክርስቶስ ኢየሱስ ከስም ሁሉ በላይ ከፍ ባለው ስም ስልጣን ስማችን ስሙ የሚጠራበትን ታላቅ ስም ይዞ እግዚአብሔር የውስጥ ማንነታችንን ለውጦ መንፈሳዊ ህይወታችንን ለውጦና አድሶ ምን ያደርጋል? ያወጣል። እግዚአብሔር ይመስገን። ይሄ አዋጅ ነው የማውጀው። በአዲሱ ስም አዲስ ስም ንጋት ላይ እንደመጣለት ለልጅሽ ያልቅና ንጋት ሲሆን አዲስ ማንነትና አዲስ ስም እግዚአብሔር በሚጠራው አፍ ስም ትጠሪያለሽ። ያ ጠላት የለጠፈው ያ ራስሽም ያመጣሽው ስም ጠላትም የለጠፈው ስም ሁሉ በአንድ ላይ ምን ይደመሰሳል። ክርስቶስ ደግሞ ይልቁንም በአዲስ ኪዳን ምን አድርጎታል? ደምስሶታል፣ ሽሮታል። ኃጢአት ነው፣ በደል ነው፣ መርገም ነው፣ የትኛውም አይነት የውድቀት ነው፣ የዘር ማንዘር የመርገምት ነው፣ የራስ ውድቀት ነው፣ የትኛውም አይነት የራስ ማንነት ያዕቆባዊ ማንነት ነው። ሁሉንም ይነካና ያስወግድና ብቻውን እግዚአብሔር ይከብራል። ለክብሩ ሲል ለክብር ተስፋ ቃሉን መፈጸሙ ግዴታ ስለሆነ ስለዚህ ዛሬም ንጋት ሆነ ብዬንም ለኛም ለቤተ ክርስቲያን ምን ሆነ? ንጋት ሆነ ብዬ አሜን እያልኩኝ አውጃለሁ። ስማችን በአዲስ ስም ተቀየረ። ትግሉ ያ የሌሊቱ እስኪነጋ ድረስ እንደ ያዕቆብ የታገልነው ትግሉ በድል ተጠናቀቀ። በቃ በድል በመነካት በመለወጥ አዲስ ስም ይዞ በመውጣት በድል ተጠናቀቀ። በቃ ብዬ አወጅኩኝ። ክብር ለእግዚአብሔር ይሁን። የእግዚአብሔርን ቃል እሺ አወጅኩኝ። በዚች እየታገለች ላለች ለዘመኗ ቅድስት ቤተክርስቲያን እንዲህ ቅሬታ ሆና መቼ ነው እያለች በቃ ልክ ጌዲዮን እዛ መጭማቂያ ውስጥ ገብቶ ስንዴ እንደሚወቃ ታፍኖ እንደዛ ታፍና በቃ እንዲሆና ግን እየወቃች እግዚአብሔርን ነገር ግን በቃ መቼ ነው ድካሟን እያየች መቼ ነው ብርታትም መቼ ነው የምንለወጠው እያለች ላለች በእንደዛ ጌዲዮን በወይን መጭመቂያ ውስጥ እንዴ እንደሚወቃ ተጨምቀሽ በዛች ነገር ውስጥ ተጣበሽ አትቀመጭም። አዲስ ማንነት ይዘሽ ለክብሩ ልክ ኔሽን እንደሆነ እንደ ያዕቆብ ዛሬም ኔሽን ልንሆን እንወጣለን። የክርስቶስን መንጋ ልንጠራ ልንሰበስብ መንግስቱን ልናሰፋ እንወጣለን። እግዚአብሔር ይመስገን። እና ስም መታወቂያ ነው፣ መጠሪያ ብቻ ሳይሆን መገለጫም ስለሆነ እግዚአብሔር ከስም ጋር ጉዳይ አለው። ስለዚህ ነው ዘፍጥረት 12 ላይ እግዚአብሔር አብርሃምን ከሰባቱ ፖይንቶች መባረክ ውስጥ አንዱ ስምህን እባርካለሁ ነው ያለው። በቃ ስምህን ስም ሰይጣንም ይፈልገዋል፣ እግዚአብሔርም ይፈልገዋል። እግዚአብሔር የሚፈልገው የከበረውን የራሱን ስም በአንተ ስም ላይ አስቀምጦ የራሱን ሰማያዊ አጀንዳ ሊፈጽም ነው። ሰይጣን ደግሞ የእግዚአብሔርን ያንተን በአንተ ላይ ያለውን አጀንዳውን ለማበላሸት ስምህን ያጠለሸዋል። እኛም ደግሞ በራሳችን የምንሄድበት ያዕቆባዊ ማንነት አለ። ያን ሁሉ ነው የዛንም የዚህንም ጠርጎ አውጥቶ ስምንም ማንነትን ቀይሮ እግዚአብሔር ወደ ቃል ኪዳኑ ቃል ፍጻሜ ውስጥ ለክብሩ የሚያደርሰው ማለት ነው። ዛሬ ያዕቆብን እንዳደረሰ ማለት ነው። ስለዚህ አንዳንድ ጊዜ ሰይጣን ታርጌት አድርጎ የታላቁ መንግስት ወንጌል፣ ታላቁ ሪቫይቫል፣ ታላቁ የእግዚአብሔር ስራ በእኛ እንዳይሰራ እሱን ታርጌት ያደርግና ስምህ ላይ እንዳልነበር አድርጎ ስምህን ያጠፋዋል። እንዳልነበር ድራሽ የቤተ ክርስቲያንን ስም ያጠለሸዋል። በዓለም ውስጥ በቃ
አይጥ በሊታ ያደርጋታል። በቃ ሰው እንዲጠላት ሰው ጠሊታ በቃ ያደርጋታል። ቤተክርስቲያን አገልጋዮችንም በግላችን እንደዚህ በቃ ከሰው ጠሊታ። ለምን ሰው ነው እግዚአብሔር መንግስት የሚወርሰው። እኛም ለሰው የተላክን የእግዚአብሔር እንደራሴዎች ስለሆነ ዓላማው እና ፈቃዱን በእኛ ስሙን በእኛ አጀንዳውን በእኛ አድርጎ ወደ ሰው ሄደን የእግዚአብሔርን ስራ እንዳንሰራ እሱ መካከል ላይ ድልድይ ይዘረጋል። በክፉ ወሬ በክፉ ስም ማጠልሸት ያንን ነው የሚሰራው። አዲስ ስም የሚሰጠው ለዚህ ነው። ለገዛ ስራው ሲል፣ ለነፍሱ ዋጋ ለፈሰሰው ደም ሲል፣ ለወረደው መንግስት ሲል ሰይጣን በተለይ የተጋበትን ሰይጣን አውቆ ታርጌት አድርጎ የእግዚአብሔር ስራ እንዲበላሽ በቤተ ክርስቲያን ስም ላይ የወጣበትን የተጋበትን ስራ ለማፍረስ እግዚአብሔር ይተጋል። ስለዚህ ስምህን ለውጦ ነክቶ በተአምር እግዚአብሔር ቤተ ክርስቲያንን ከገደሏ ከሸለቆ ያወጣታል። እግዚአብሔር በሚጠራበት በአዲሱ እሱ ከአፉ በሚጠራበት አዲስ አርጎ በሚጠራበት በአዲስ ኪዳን ልዩ በሆነው ከስም ሁሉ በላይ ታላቅ ሆኖ በኢየሱስ ስም አዲስ ስም ይሰጣል ማለት ነው። በደሙ አይቶ ቀድሶ አበጅቶ አበጃይቶ አጥቦ ቀብቶ ያወጣል። ውስጥንም ውጭንም ለውጦ እግዚአብሔር ይሄንን ያደርጋል። ስለዚህ ነው የጠላት ግን ስምን በማጥፋት ማንነትን ዜሮ አብልቶ አውት ኦፍ ኦርደር ከመንግስት ስራ ላይ አውት ኦፍ ኦርደር በማድረግ ሊያገልህ ነው የሚፈልገው። እግዚአብሔር እንደዛ ያለን የሱን ስራ ነው የሚገለብጠውና መክብብ 7:1 ላይ ከመልካም ሽቶ መልካም ስም ይሻላል ይላል። ከመልካም ሽቶ መልካም ስም። ስለዚህ ነው መልካም ስምን ሰይጣን የሚያጠለሸው። ሰይጣን ሆን ብሎ ስምን የሚያበላሸው ከመልካም ሽቶ ይልቅ የእግዚአብሔር ቃል መልካም ስም ይሻላል። ለምን? እግዚአብሔር መልካምነቱን የሚገልጥበት መልካሙ ስም ላይ ነው። ስራውን ብርሃኑን የሚያወጣበት ጽድቁን የሚገልጥበት አጀንዳውን የሚያሳልፈው መልካም ስም ተቀባይነት ሞገስ ማለት ነው። ተቀባይነት ማግኘት ማለት ነው። ጨለማ ውስጥ ሰንጥቀህ ትገባለህ። አሕዛብ ውስጥ ሰንጥቀህ ትገባለህ። በቃ ብዙ ክርክር ውስጥ ሰንጥቀህ ትገባለህ። የእግዚአብሔርን ስራ ይዘህ የዲያብሎስን ስራ በሰዎች መካከል ታፈርሳለህ። ሰዎችን ትማርካለህ ለክብሩ። ይሄ እንዳይሆን ነው ስም የሚያጠለሸው እና መክብብ 10:1 ላይ ደግሞ ምን ይላል? የሞቱ ዝንቦች የተቀመጠውን የዘይቱን ሽቶ ያገሙታል ይላል። የሞቱ ዝንቦች የዘይቱን ሽቶ ያገሙታል። ዘይት ቅብአተ ዘይት መልካም ነው። ቅብአተ ዘይት መልካም ሽታ ነው። ቅብአተ ዘይቱን የሚያገሙ ምን አሉ? የሞቱ ዝንቦች ይላቸዋል። ስምን እንደዚህ እንደሞቱ ዝንቦች የሚያገሙ አሉ። የሚያገሙና ሙት መንፈስ ያለው ይሄ የጠላት አሰራር ሁሉ ሕያው መንፈስ ያለው የተቀመመ የመንፈሱን የቅባት ዘይት ያለበትን ለማግማት ምንም ወደ ኋላ አይልም። በቃ የመንፈሱ የተቀመመ ቅባት ያለበትን ንቦች እንደሚቀስሙት አበባ ሌሎች ሰዎች ሊቀስሙት ያለበትን እንደ ቀፎ ውስጥ እንዳለ ማር በቃ የሚበላ ማር ያለበትን የማር እንጀራ ያለበትን እሱ ላይ ጠላት ምን ያደርጋል? እንደሞቱ ዝንቦች ያን የቅባቱን የዘይቱን የማሩን እንጀራ ያበላሸዋል። ይሄ ነው የወንጌልን ትልቅ ስራ ለማበላሸት ሰይጣን ትልቅ ሲስተም አድርጎ የሚጠቀምበት። እንደሞቱ ዝንቦች ቅብአተ ዘይትን ማግማት፣ የተቀባን ሰው ጥሪ ማበላሸት ይሄ ነው። ግን እግዚአብሔር ይሄንን ዲሌት ያደርግና እንደገና ተሐድሶ የስም ተሐድሶ ሲያመጣ እድሳት ይሰጣል ማለት ነው። ስለዚህ እግዚአብሔር በጊዜው ለስም ተሐድሶ ይሰጣል እና ምን ያደርጋል? አዲስ ስም ያወጣል። ስለዚህ ነው ኢሳይያስ 62 ስለ ጽዮን ዝም አልልም እና ስለ ኢየሩሳሌም ጸጥ አልልም። እንደው ምርኮኛ ሆና የሌላትን ስም ተሰጥቷት መበለት ሆና እንደ መበለት ብቻዋን እንደተጣለች ሚስት እንደተጠላች እንደተተወች ሆና ተበትና የቀረችዋን እስራኤልን ምርኮኛይቱን እግዚአብሔር ለማሰብ ስሟን ለማደስና እንደገና ምድሪቷንና ልጆቿን እንደገና የሙሽራ ድምፅ
እንዲሰማ የዝማሬ ድምፅ እንዲሰማ እንደገና ለማደስ ሲፈልግ መጣና እዚህ ኢሳይያስ 62 ላይ ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ጸጥ አልልም። ዛሬ ስለ ቤተ ክርስቲያን ስለ ዘመኗ በእውነት ስለተሰባበረችው አቅም ስላጣችው ስሟ በአገልጋዮቿም በብዙ ህዝቦቿም ስሟ የጠፋው በዓለም ውስጥ የቀድሞ ጴንጤ ያሁኑ ጴንጤ ተብሎ ልዩነት እስኪመጣ ድረስ ስሟ ብልሽትሽት ያለው ቅርጿ መልኳ ያጣውን የዘመኗንን ቤተ ክርስቲያን ወገኖቼ እግዚአብሔር ያድሳል። እግዚአብሔር ስምን ያድሳል። እግዚአብሔር አዲስ ስም ይሰጣል። አዲስ ማንነት ዝም አይልም። ለዘላለም ባለችበት ሁኔታ ዝም አይልም። በዓለም ስሟ የተጠላ የተጣለ የተተወች ሆና ባለችበት ውድቀቷ ድካማ ውስጥ አይጥላ ዝም አልልም ማለት ስለዛች አይደለም፣ ስለ ዛሬዋ ይልቁንም በደም ተዋይታ የክብሩ የክርስቶስ ደም ያለባት ይሄ ከስም ሁሉ በላይ ከፍ 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 ያለው የገናናው ልጁ የኢየሱስ ስም ያለበት ራስ የሆነበት ቤተክርስቲያን ከራስ ከሆነው ህልውና ራስ ከሆነው ትልቅ ስልጣን ተለይቶ ያለ ህልውናውና በምርኮኝነት ያለውን የብቸኝነት የተፈታ ህይወት ያለ ራሱ የተፈታ ህይወት የፍቺ ወረቀት እንደተሰጠው የተፈታ ህይወት ይዛ መቀመጥ ያበቃላታል። ለምን? እግዚአብሔር ይራራላታል። ባሏ ትክክለኛ ራስ የሆነው ስፍራ ይዝና ውበቱንና ክብሩን ይደፋባትና ማንነቱን በማንነቷ ውስጥ ይስልና ቀርጾ ራሱን ራስ የሆነው ክርስቶስ ቤተክርስቲያንን ይገልጣታል፣ ያወጣታል። ራሱን የሰጠላት ስለሆነች እርሱ ራሱን ገልጦላታልና ያወጣታል፣ ያወጣኛል፣ ያወጣናል። እንዲህማ ሆነን አንቀርም። ሞቶ እንዳልቀረ ትንሣኤው ድልና ልዩነት እንደሰጠን ቤተክርስቲያንማ በዚህ ሁኔታ አትቀጥልም አምናለሁ። ሞቷንና ውርደቷን እያወራን ብቻ አንቀርም። ሞት ብቻ አይደለም፣ ሞትን ድል ያደረገ ትንሣኤ አለ። የትኛውም ዘመን ላይ እንሆን ቅሬታው አለ ጌታ እንደገና የሚያብብ እንደገና ስም ቀይሮ ማንነትን ለውጦ ራሱ ራስ በሆነበት ቤተክርስቲያን እንደገና የወደቀውን የዳዊትን ድንኳን አነሳለሁ እንዳለ ዛሬም እንዲሁ በውድቀት በድካም በትግል በጨለማ በትግል እስኪነጋላት ድረስ በድካሟ እየታገለች ያለችው ወዴት ነህ እያለች የፈለገችው እሷን ያነሳታል። አሜን ነው። ስም አዲስ ስም መጣሪያ ብቻ ሳይሆን የማንነት መገለጫ ነው። አዲሱ ስም ማንነትን ይለውጣል፣ ተሐድሶን ይሰጣል። ክብር ለእግዚአብሔር ነው። እና ዝም አልልም፣ ጸጥ አልልም። ጽድቋ እንደ ጸዳል መዳኗም እንደሚያበራ ፋና እስኪወጣ ድረስ ወገኖቼ እኛ እኮ የቃል ተፈጽሞልናል። ጽድቃችን እኮ ክርስቶስ ነው። ጽድቃችንን ክርስቶስን እኮ ለብሰነዋል ወገኖቼ። ልብሳችንን አቆሽሸነው ምናልባትም ልክ ዘወር አርገነው ጥለነው ነው ተራቁተን ልክ እስራኤል እንደ 70 ዓመት ምርኮኛ እንደሆነችበት ዘመን ያለ እግዚአብሔር ፍቺ ወረቀት ሰጥቷል። ከእግዚአብሔር ባልነትና ራስነት መሪነት ወጣ በ70 ዓመት ምርኮ ዘመን እንደደረሰባት ጉስቁልና ነው። ዛሬም ከእሱ አመራርና አገዛዝ አሰራር ስንወጣ የቤተ ክርስቲያን ጉስቁልና ዛሬም ይሄንኑ ነው የሚመስለው። ግን በዚህ ሁኔታ ይቀጥላል? አይቀጥልም። ዝም አልልም፣ ጸጥ አልልም። መዳኗ እስከሚያበራ ፋና እንደሚያበራ ፋና ጽድቋም እስኪወጣ እንደ ጸዳል መዳኗም እስከሚያበራ ፋና እስኪወጣ ድረስ ምን አልልም፣ ዝም አልልም ማለት። ስለዚህ ዝም አይልም እግዚአብሔር። ጌታ ይመጣል። ዝም አይልም እግዚአብሔር፣ ዝም አይልም። ክብር ለመንፈስ ቅዱስ ሲሆን ዝም አይልም። ስለዚህ ምን አደርጋለሁ? በአዲሱ ስም እጠራሻለሁ አለ። በቃ አሕዛብ ጽድቅሽን፣ ነገስታት ሁሉ ክብርሽን ያያሉ። የሰው አፍ ሳይሆን የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ አለ። በቃ በአዲሱ ስም ትጠሪያለሽ አላት። አዲሱ ስም እግዚአብሔር የሚያወጣው አዲስ ስም ነው። ከሰው አፍ ያወጣል። አዲሱ ስም ከሰው አፍ ያወጣል። ለምን? ከሰው አፍ ስላልወጣ፣ ከእግዚአብሔር አፍ ስለወጣ ከሰው አፍ የሚያወጣ ነው አዲሱ ስም። ከነሙሉ መገለጫ ራሱ እግዚአብሔር ለእስራኤል የሰጠው ስም ነው። የእግዚአብሔር አፍ በሚያወጣልሽ በአዲሱ ስም ትጠሪያለሽ። ህይወቷን ነው። ተሐድሶ ነው እዚህ ጋር የሚናገረው። አዲሱ ስም ተሐድሶን ይሰጣል። ከዛኛው ቦታ አወጣሻለሁ፣
በቃ ዝም አልልም። ጽድቅሽ እንደ ፋና እስከሚወጣ ጸዳሏ እንደ ፋና እስከሚበራ ዝም አልልም። በአዲሱ ስም ትጠሪያለሽ። ዝም አልልም እንደሚነሳላት ዝም እንደማይል ከተናገረ በኋላ በአዲሱ ስም ጠራሻለሁ። አዲስ ስም። ይህም ብቻ አይደለም ያለው፣ በአዲሱ ስም ትጠሪያለሽ። የእግዚአብሔር እጅ የክብሩ አክሊል፣ በአምላክሽ እጅ የመንግስት ዘውድ ትሆኛለሽ። ከእንግዲህ ወዲህ የተተወች አትባይም፣ ምድርሽም ከእንግዲህ ወዲህ ባድማ አትባልም። አይገርምም? የተተወች አትባይም። ከምርኮኝነት ከተሰደደችበት እንደመበለት ከተቆጠረችበት ብቸኝነት ሁሉ ሁኔታዋን የሚለውጥ ስም ነው ይህ አዲሱ ስም። ከብቸኝነት ከተተወችበት ከተሰደደችበት የሚያወጣ የተሐድሶ ስም ነው። ይሄ ማንነት ነው። ቀድሞ ከተተወችበት ከተረሳችበት ሁኔታ የሚያወጣ ነው አዲሱ ስም። 62:4 ላይ ከእንግዲህ ወዲህ የተተወች አትባይም። ተተዋ ነበረ፣ የተተወች ነበረች። ኢሳይያስ 60 ከሰው ማንም እስከማያልፍብሽ ድረስ የተተውሽ የተጠላሽም ነበርሽ ይላል። ከሰው ማንም እስከማያልፍብሽ ድረስ በእውነትም እውነት ነው። የተተወች የተጠላች እንደነበረች የእግዚአብሔር ቃል ይናገራል። 60:15 ላይ ከሰው ማንም እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበርሽ፣ ነገር ግን የዘላለም ትምክህትና የልጅ ልጅ ደስታ አደርግሻለሁ ይላታል። በቃ በተተወችበት ሁኔታ እንዳትቀር፣ በተረሳችበት ሁኔታ ተጠላ እንዳትቀር የልጅ ልጅ ደስታ አደርግሻለሁ ብሎ ተሐድሶዋን ነው የሚናገረው። መጣሏን፣ መማረኳን፣ መሰደዷን፣ በምርኮኝነት ምድር ብቻዋን መተዋን ሳይሆን ከዛ ደግሞ 70 ዓመት ሲያልቅ እንደ የተሐድሶ ዘመኗንና ባርኮቷን ደግሞ ሲያስቆጠራት እንመለከታለን። እና አዲሱ ስም እስራኤል ከተተወችበት የፍቺው ጽሕፈት ከተሰጣት የእግዚአብሔርን ራስነት ያጣችበትን ሁሉ የሚያድስ የሚመልስ የቃል ኪዳን እድሳት የሚሰጥ ነው አዲሱ ስም። ዝም ብሎ በአዲሱ ስም መጠራት ሳይሆን ማንነቷን ለመቀየር እድሳት የሚሰጥበትን እውነት ነው የሚናገረው አዲሱ ስም። ከዛ ከተተወችበት፣ ከተማረከችበት፣ ከተሰደደችበት እንደተጣለች እንደተፈታች ሚስት እንደዛ ያህል ከተጣለችበት ኢሳይያስ 54 ላይ ይናገራል። እና አነሳሻለሁ ተሐድሶ አዲሱ ስም የቃል ኪዳን እድሳት የተስፋ ቃል ብቻ ሳይሆን የፍጻሜ እድሳትን ደግሞ ይሰጣል ይናገራልና፣ ስለዚህ አዲስ ስም የቃል ኪዳን እድሳትን ያመጣል ወይም ይሰጣል እላችሁ ነው። አዲሱ ስም የእግዚአብሔርና የሕዝቡ ግንኙነት፣ አምልኮት ሁሉ መታደስና የህይወት ለውጥ የሚታይበት የአዲሱ ማንነት መገለጫና ስያሜ ነው። ይሄ መንፈሳዊነት ላይ ደግሞ መንፈሳዊ ሪሌሽን አዲሱ ስም መንፈሳዊ የሆነ ከእግዚአብሔር ጋር ያለውን ግንኙነት ከእግዚአብሔር ጋር ያለውን የመንፈስ ህብረት እና የመንፈሳዊ ግንኙነትንም ተሐድሶ ያመጣል። ለምን በፊት ፍቺ ተጽፎላት ነበር። ኢሳይያስ 50 ላይ እንደምናየው ፈቷት ነበር፣ ፍቺ ጽፈት ነበር። አሁን ግን ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ወደ ባሏ ወደ አምላኳ ወደ አባቷ ኪዳን ተመልሳ እንደ ቀድሞ የሚባርክበትን በረከት የሚናገርበት ነው። ስለዚህ የተተውሽ አትባይም እና የተሐድሶ ኪዳን እንዳለው ይናገራል አዲሱ ስም። ስለዚህ የተተውሽ አትባይም አዲስ ስም ለዘመናዊ ቤተክርስቲያን ለእውነተኛይቱ ቅሬታ መልእክቱ የስም መታደስ ይሆንልሻል። ይኸውም የቀድሞውን በማንነትሽ የተገለጥሽበትን የምርኮኝነት የባዶነትሽን ህይወት ከህልውናው ከራቅሽበት እንደተፈታች እንደተተወች እንደተጣለች ሚስት ከሆንሽበት ሁኔታዎች ሁሉ ወጥተሽ ወደ ማንነትሽ ወደ እኔ ይልቁንም ወደ አዲስ ኪዳን ወደ አዲስ ኪዳን በደሜ ወደ ገዛሁበት ምህረቴ ወደ ኪዳኔ በረከት ስሜ ወደ ተጠራብሽ የስም ባርኮት ትገበያለሽ። የቃል ኪዳኑን የእድሳት ባርኮት ዛሬም ለኛ ያበስርልናል። የቃል ኪዳን የስም እድሳት ባርኮት ማለት ማንነቷንም ባርኮ በማንነቷ የተገለጠውን ችግር ሁሉ ፈውሶና ባርኮ መንፈሳዊ ፖዚሽኗን አስይዞ
ያለ ነው። አዲስ ስም መጠራት እግዚአብሔር ባወጣው በአፉ ባወጣው አዲስ ስም ትጠሪያለሽ። እነሆ እግዚአብሔር ለምድር ዳርቻ አዋጅ እንዲህ ብሎ ነግሯል። ለጽዮን ልጅ ንጉስሽ ይመጣል በሏት። ለጽዮን ልጅ ይላል እዚሁ 11 ላይ ንጉስሽ 62:11 ላይ እነሆ እግዚአብሔር ለምድር ዳርቻ አዋጅ እንዲህ ብሎ ነግሯል። ለጽዮን ልጅ እነሆ መድኃኒትሽ ይመጣል፣ እነሆ ዋጋው ከእርሱ ጋር ስራውን በፊቱ አለ በሏት። እግዚአብሔር የተቤዣቸው የተቀደሰ ሕዝብ ብለው ይጠሯቸዋል። አንቺም የተፈለገች ያልተተወች ከተማ ትበያለሽ። ወገኖች ይሄ ቃል ተፈጽሟል። እነሆ መድኃኒትሽ ይመጣል አላት። በሉቃስ 2 ላይ ስንናገር እነሆ መድኃኒት የሆነ እርሱ ክርስቶስ ጌታ ተወልዶልሻል። በዳዊት ከተማ መድኃኒት የሆነ ጌታ እርሱም ክርስቶስ የሆነ ጌታ ተወልዶልሻል። መድኃኒቱ ይመጣል የተባለው መድኃኒት ኦልሬዲ መጥቷል። ክርስቶስ መጥቷል። በተፈጸመበት ዘመን ላይ ነው ያለ ነው። ስለዚህ ያልተተወች የሚያደርገን በቃ ተተታ እንዳትቀር እንደገና ሳትፈለግ በዛው ኪዳን ባልተፈለገ በፈረሰ ኪዳን ውስጥ እንዳትቀር ያደረጋት እግዚአብሔር ነው። ለኛም መድኃኒታችን ኢየሱስ ክርስቶስ መጥቶልናል። ወገኖቼ አንቺ የተፈለገች ያልተተወች ከተማ የምንፈለግ የማንተው የሚያደርገን መድኃኒቱ ክርስቶስ የተቀበልነው ጌታ ታሪካችንን ለውጦ ገልብጦ አዲስ ፍጥረት አድርጎ በክርስቶስ ኢየሱስ አዲስ ሰው አድርጎናል። እንግዲህ በአዲስ ኪዳን አዲስ ሰው በሆነበት በአዲስ ኪዳን ደግሞ ይበልጥ በክርስቶስ ኢየሱስ ቃሉ በተፈጸመበት በዚህ ዘመን ላይ የአሁኒቷን ደክማ ያለችዋን እሱ ራስ ሆኖ ሳለ እሱ መድኃኒቱ ተገልጦ ተፈጽሞ ባለበት በዚህ ዘመን ላይ ወድቃና ተጠላ ያለችው ለዘላለም ተጠና እንዳትቀር ወድቃ እንዳትቀር የተፈለገች ያልተተወች ሆና እንድትነሳና ለሌሎች ደግሞ ምክንያት እንድትሆን በተራራ ላይ ያለች መብራት ሆና ለብዙዎች ጨለማ መዋጫ ምክንያት እንድትሆን እግዚአብሔር ያደርጋል። ስለዚህ ነው ለኛ ያልተተወች ያልተፈለገች ሆነሽ እንዳትቀሪ የተፈለገች ከተማ የምትሆኚው በዚህ ጌታ በዚህ ራስ በሆነው ጌታ ነው። እነሆ ለምድር ዳርቻ አዋጅ ተብሎ አዋጅ እንዲህ ብሎ ተናግሯል። ለጽዮን ልጅ ንጉስሽ ይመጣል በሏት። ንጉስሽ ይመጣል። ንጉስሽ መጥቷል። ንጉሳችን መድኃኒታችን ኢየሱስ ክርስቶስ ተገልጧል። እግዚአብሔር የተቤዣቸው የተቀደሰ ሕዝብ ብለው ይጠሯቸዋል። አንቺም የተፈለገች ያልተተወች ከተማ ትበያለሽ። ስለዚህ አዲሱ እግዚአብሔር በአዲሱ ኪዳን በክርስቶስ ኢየሱስ የተዋጀችው ቅድስት ቤተክርስቲያን ስሟ የጎደፈባትን የተሰበረባትን እንደ ምርኮኛ ሆና ከባሏ የፍቺ ወረቀት እንደተሰጣት ሆና ከእግዚአብሔር ጋር የተፋታች የምትመስለዋን በበደሏ የተቀጣች ተግሳጽ የደረሰባት የምትመስለዋን በዚህ ዘመን ቃል ኪዳኑን አድሶ ተስፋ ቃሉን እንደፈጸመላትና አዲስ ሕይወት እንደገና አዲስ ሕይወት እንደገና ልክ እስራኤል እንደገና መቋቋምንና መነሳት ታድሶ እንዳደረገችው እንደዛ ዘመን ቃሉ እንደተፈጸመላት ለኛ ደግሞ የምንቋቋምበት ክርስቶስን በመምሰል ፍጹም ራስ የሆነውን ክርስቶስን ለብሳ ከሸለቋ ወጣ ቤተክርስቲያን ከነውሯ ከስድቧ የዓለምን ንቀት የዓለምን ስድብ ከጠገበችበት ከዚህ ወጣ ማንነቷን ይዛ የክርስቶስን ማንነት ይዛ የምትወጣበት ጊዜ አሁን ነው። ለምን? በአዲሱ እግዚአብሔር በሚጠራበት አፍ አዲስ ስም ሰጥቶሻል። አዲሱ ስም ተሐድሶን ያመጣል። ያልተፈለግሽውን የተፈለገች የተተወችውን ያልተተወች ያደርጋል። አዲሱ ይልቁንም አሁን በአዲስ ኪዳን ዘመን አዲስ ኪዳን ምህረት በደም ኪዳን ተደርጎ እግዚአብሔርና ሰው የታረቁበት ምህረቱ በክርስቶስ በመስቀል ላይ በማስታረቁ ስራ ኃጢአት የሌለበትን ደሙን ባፈሰሰበት በኪዳኑ ምህረት በኪዳኑ ደም እንደገና ታድሶን ሰጥቶ እግዚአብሔር አዲስ ስም ሰጥቶ አዲስ ማንነት መገለጫውን ራሱን አድርጎ ቤተክርስቲያንን በከፍታ ላይ ያወጣታል። በዚህ ሌሊቷ ውስጥ አትደመደምም። የእግዚአብሔር ቃል ስለሆነ አምነን ነው የምንናገረው። ይሄ ነው በቃ አምነን እንናገርበታለን። እና የ70 ዓመት እንዳለቀላት የዘመኗም ቤተክርስቲያን በምህረቱ ከእግዚአብሔር አፍ በወጣላት በክርስቶስ አዲስ ፍጥረት ሆና
አሮጌው ኪዳን ተሰብሮ አሮጌ ማንነት ተሽሮ አዲሱን ሰው ክርስቶስን ለብሳና ተዋ የክብር አክሊሏን የራስ ዘውድ የሆነላትን ጌታን ክርስቶስን በሙላት ለብሳ በተቀየረላት ስም ሙሽራይቱ በክርስቶስ ጽድቅ አሜን ትገለጣለች። አሜን ነው አወጅኩት። በክርስቶስ ጽድቅ ደምቃ ክርስቶስን ለብሳ ገላትያ 3 ላይ ቁጥር 27 ላይ ክርስቶስን ለብሳችሁታል ይላል። በቃ ክርስቶስን ለብሳችሁታል። ስለዚህ እኛ በክርስቶስ ኢየሱስ ካለንበት ድካም ክርስቶስን ለብሰን አዲሱን ስም አዲሱን ኪዳን አዲሱን ማንነቱን ይዘን የምንወጣንን እንጂ በሌሊቱ መፍገምገም ላይ የምንቀር አይደለንም። ቤተክርስቲያን አገልጋዮች በብዙ ምጥ ያላችሁ በብዙ ትግል ውስጥ እና በትግሉ ሜዳ ያላችሁ አዲስ ስም ማንነትን የሚቀይር ተሐድሶን የሚያመጣ ራሱን አዲሱን ሰው ክርስቶስን ለብሶ የሚያወጣ ቃል ይመጣልን። ትንቢታዊ ቃሉ ክርስቶስን ጽድቋን ለብሳ ደምቃ የምትታይ ክርስቶስን ለብሳችሁታል ስለሚል አዲሱ ስም የተስፋውን ቃል ፍጻሜ የኃይል ባለቤት መንፈስ ቅዱስን ለብሳ ኃይል ሳትለብሱ ከኢየሩሳሌም እንዳትወጡ አላቸው። ኃይል ሳትለብሱ የኃይል መልበስ ደግሞ በሐዋርያት 2 ላይ ተከናውኗል። ኃይልን ለብሳ ኃይልን ሳትለብሱ እንዳትወጡ የተባለ ኃይልን ደግሞ ለብሳለች። ስለዚህ አሁን ጽድቃችን ሆኖ በለበስነው በክርስቶስ ኃይል ሆኖ ደግሞ ራሱን እግዚአብሔር መንፈስ ቅዱስን ደግሞ በለበስንበት በእኛ ውስጥ ባደረበት በዚህ ኃይል ቤተክርስቲያን አዲስን ስም ይዛ አሮጌው ስሟ የተሰበረው ስሟ የተበላሸውን ስሟን ለውጣ በአዲሱ ስም የምትነሳበት ጊዜ አላት። ይሄም አሁን ነው ብዬ በዚህ ቃል አወጅኩኝ። ሶስት እግዚአብሔር ያለ ልክ ከፍ ከፍ ያደረገው ከስም ሁሉ በላይ ስም የሰጠውን የኢየሱስ ራስ አድርጋ ስሙን መገለጫ ማንነቷ አድርጋ ወደምትገለጥበት ማንነት ውስጥ ዋጅቶ ቀድሶ እግዚአብሔር ያወጣታል። ከስም ሁሉ በላይ ያለ ልክ ከፍ ከፍ ያደረገው ከስም ሁሉ በላይ የተሰጠውን የኢየሱስን የቤተ ክርስቲያን ራስ ኢየሱስ ነው። እግዚአብሔር ያለ ልክ ከፍ ከፍ ያደረገው ከስም ሁሉ በላይ ታላቅ ስም የሰጠው እሱ የቤተ ክርስቲያን ራስ ነው። እሱን ይዛ በእሱ ማንነት የምትነሳበት ቃል ነው። ይሄ የስም እድሳት ማለት ይሄን ስም ይዛ በሱ ስምና በሱ ማንነት መገለጫ ከሸለቆዋ ትወጣለች፣ ከድካሟ ትወጣለች። ስሟ እንደ ያዕቆብ ሳይሆን አሁን እስራኤል እንደተባለ ይልቁንም እኛ በአዲስ ኪዳን ማንነታችን የተቀየረልን ዜግነት የተለወጠልን እኛ እሱን ለብሰን እንወጣለን። በሸለቆሽ አትኖሪም ቤተ ክርስቲያን፣ አልኖርም፣ አንኖርም እናውጅ ቃሉ። ስለዚህ ስም የመጠሪያ ስም ብቻ ሳይሆን የማንነታችን የህይወታችን መገለጫ ነው። ክርስቶስ ደግሞ ህይወታችን ነው። ስለዚህ በሱ ህይወት ነው የምንገለጠው። እኛማ የምንገለጥበት ምን ማንነት አለንና ድሮስ ማንነንና ስለዚህ እርሱ አዲስ ኪዳን አከብርሃለሁ ስምን አከብራለሁ እንዳለ ስምን በሚያከብር ስምን በሚያነሳ በአዲስ ኪዳን ከሞት በተነሳውና እኛንም ከሞትንበት ባነሳን ትንሣኤ ኃይል እንነሳለን። ቤተ ክርስቲያን ትነሳለች። አዲሱን ስም ለብሳ አዲሱን ህይወት አዲሱን መገለጫ ማንነቱን ይዛ ትነሳለች። አዋጅ ነው። የክርስቶስ ናት ቤተ ክርስቲያን። የእኛን ስምና ማንነት ገሎና ቀብሮ የራሱ ባደረገበት በአዲሱ ዘር ከማይጠፋው ዘር ዳግመኛ በወለደበት በዘሩ ማንነት መገለጫ እንገለጣለን። ዘሩ ነው የአዲሱ ሰው ማንነት ዘሩ ዳግመኛ የተወለድንበት ዘር የሚጠፋ ዘር አይደለም። ያ ዘር ራሱን ክርስቶስን የሚያስመስል ዘር ነው። ያ መንፈስ ደግሞ ውደት የሚፈጥር እንድንሆን የሚያደርገን ጸጋን የሚሰጥ ነው የሚያስችል። ስለዚህ በዚህ ሸለቆ ውስጥ ብቻ ታፈነን አንቀርም። እግዚአብሔር ስምን ሲቀይር ተሐድሶን ያመጣል። የስም እድሳት የማንነት እድሳት ነው፣ መገለጫ ነው፣ መውጫ ነው። ክርስቶስን የከበረውን ስም ይዞና ማንነቱን ይዞ መውጫና መገለጫ ነው። ክብር ለኢየሱስ ይሁን። በመንፈስ ቅዱስ በተዋጀንበትም ደም ጉልበት አሮጌውን ፋይል ዘግቶ በምሕረቱ በአዲስ ኪዳን ሕይወት በፈሰሰበት በዛ
ስማችን ብቻ ሳይሆን በፈሰሰበት በዛ ህይወት በፈሰሰበት ደም በዛ ህይወት ባለው ደም ውስጥ ማንነታችን ስማችን ተዋይቶ ተቀይሮ እሱን ለብሰን ስማችን ብቻ ሳይሆን ሁለንተናችን ተቀይሮ ክርስቶስን ለብሰን አዲሱን ስም ይዘን እንወጣለን። ርዕሴ አዲስ ስም፣ የሰው አፍ ሳይሆን የእግዚአብሔር አፍ በሚጠራበት አዲስ ስም ትጠሪያለሽ። ኦልሬዲ ይሄ ስም የክርስቶስ ስም በእኛ ላይ ተጠርቷል። ያወጣናል፣ መዞ ያወጣናል። ቤተክርስቲያንን ከድካሟ ያወጣታል። ስሟን ማንነቷን አድሶና ለውጦታ አድሶ ሰጥቶ ያወጣታል። ስለዚህ ዛሬ የሰይጣንን አሮጌ ፋይል ክስ ከአዲስቱ ቅዱስ ቤተክርስቲያን በኢየሱስ ስም ሽረናል። በደሙ ስልጣን ደምስሰናል። አሜን። ጌታ የሰጠን ማንነትና ለውጥ አምጥቶልናል። በቃ ጌታ የሰጠን ከአፉ የተጠራንበት አዲሱ ስም አዲስ ማንነትን በመታደስ የሚሰጥ ስለሆነ አድሶናል። ቃሉ ከመጣበት ጊዜ ጀምሮ መታደስ ሆኖልናል። በአብ ወልድ መንፈስ ቅዱስ ስም አጸናሁት። ይችላል እግዚአብሔር። የሚገርመው ሶራን ስንመለከት የሶራን ስም ሳራ ብለህ ሶራን አለ ሳራ ብሎ እግዚአብሔር ቀየረ። ልዕልት ማለት ነው። ልዕልት ከዛ በኋላ ስሟ ከተቀየረ በኋላ ምን አላት? የአሕዛብ እናት ትሆናለች። የአሕዛብ ነገስታት ከእርሷ ይወጣሉ። የመካንነቷን ታሪክ ማንነቷን ቀየረው። ዘፍጥረት 17:15 ላይ ስንመለከት የሶራ መካንነት ሶራ እንዳትባል ሳራ ትባል ካለ በኋላ የአሕዛብ እናት ነገስታት የሚወጡባት እናት ሆና መካንነቷ እንደሚሻር የብዙዎች የአሕዛብ እናት እንደምትሆን ቃሉ ይናገራል። መካንነትን የሚሽር ስም ተሰጣት። ስሟ ተቀየረ። ዛሬ መካንነታችንን የሚቀይር የአዲሱ ከእግዚአብሔር አፍ የወጣውን ስም ጠራን። በየስማችን ላይ በየቤተ እምነቱ ላይ በአዲሲቱ ክርስቶስ ኢየሱስ ቤተክርስቲያን ላይ አዲሱን ከአፉ የወጣውን ስም ጠራን። ነው አዲስ ነገር አደርጋለሁ እርሱም ፈጥኖ ይበቅላል። አሜን አሜን ወገኖቼ፣ አሜን ብሎ ተቀበለ። አሜን ሆነልን። በቃ ይሄ ነው። ሶራ ተቀየረ። አብርሃምንም እንዲህ ይላል፣ ስም አብራም አይደለም። ስም አብርሃም ሳይሆን አብርሃም ይባላል። አብርሃም ይባል። ለምን? ለብዙ አሕዛብ አባት አድርጌሃለሁ አለው። ይህ የመብዛት ኔሽን የመፍጠር ነገር የሚመጣው ተያይዞ እግዚአብሔር ከባረከበት ከማንነት ከስም በረከት ጋር። አብራም ማለት በቃ በመካንነት የነበረ የመካንነት ወራት ሲያበቃ አብርሃም ለምን የብዙዎች አባት ትባለ ከአንተ አሕዛብን የሚወርስ አለቆች፣ አባቶች፣ ነገስታቶች፣ የአሕዛብ ነገስታቶች ይወጣሉ ተባለ። እንግዲህ በክርስቶስ ኢየሱስ የአብርሃም በረከት ለኛ ሆኗል። ዓለምን እግዚአብሔር በክርስቶስ ኢየሱስ የአብርሃምን የተስፋ ቃል ወራሽ እንድትሆን አድርጓታል። የእግዚአብሔር ቃል ገላትያ ላይ እንደሚናገር ማለት ነው። እና ስምህን አከብረዋለሁ ሲለው አብርሃምን አብርሃም ብሎ የብዙ ኔሽን የብዙ ትውልድ አባት ያለው ስሙን ቀይሮ ነው። ከስም ጋር እግዚአብሔር ከማንነት ጋር እግዚአብሔር አለው ቃል ኪዳን አለው ስራ ስም ሲቀይር። ስለዚህ ነው ሰው ሟርተኛው የክፉ አፍ ባወጣልሽ ስም አይደለም እኔ አሁንም እጠራሽ ያን ስም ድሌት አድርጌዋለሁ። የመናፍስት ተማምለው በደም ተረጫጭተው ያወጡብሽን ስም እንደዛው ማንነትሽ ላይ እንደወጣብሽ መከራ ያወጡ ስምሽን ቀይሬዋለሁ። በአዲሱ አፍ በእግዚአብሔር አፍ የሚጠራ አዲስ ስም ሰጥቼሻለሁ። ያ ደግሞ የመካንነትን ወራት ይደበስስና መብዛትን ያመጣል። አብርሃም ተባለ፣ ሶራ ሳራ ተባለ። ስለዚህ የአሕዛብ እናት የሕዝብ እናት ነገስታት የሚወጡበት ይሆናል የተባለ ከስም መቀየር ከስም መታደስ በኋላ ነው። ወገኖቼ እግዚአብሔር ዛሬ ስምህን አከብረዋለሁ ያለው
ለአብርሃምን ስም የሳራን ስም ቀይሮ የትውልድ አባት እና የመብዛትን የዘርን መብዛት የትውልድን መብዛት ሲሰጣቸው ይሄ ትልቁ በረከት በክርስቶስ ወደኛ መጥቷል። ቀጥ ብሎ በክርስቶስ ኢየሱስ የአብርሃም በረከት ለእናንተ ተሰጥቷል ብሎናል። ያ በክርስቶስ ኢየሱስ የአብርሃም በእምነት የሆነው እንዲህ ይላል የመንፈስን ተስፋ ገላትያ 3:13 የመንፈስን ተስፋ በእምነት እንድንቀበል የአብርሃምን በረከት ወደ አሕዛብ በኢየሱስ ክርስቶስ ደርሶልናል። በቃ ይደርስ ዘንድ ይላል። በቃ ይሄ የመንፈስ ተስፋ በእምነት የሚወረስ ነገር ነው። ይሄ እምነት ነው። አብርሃምን የባረከ እኔን ባርኮኛል። የአብርሃምን ስም ለውጦ አብርሃም ብሎ ባለብዙ ሕዝብ ካረገው እኛ ደግሞ የዛ በረከት ወራሾች ካረገ ይሄ በረከት ለኔ ነው የተጻፈው። እወርሰዋለሁ። የመውረስ መብት አለኝ። በእምነት ነው። መንፈሳዊ ዓለም የሚወረሰው በእምነትና በእግዚአብሔር ቃል ነው። እወርሰዋለሁ። በቃ ስሜ ተለውጧል። አዲስ ስም ተሰጥቶኛል። በአዲስ ኪዳን በክርስቶስ ደም በኩል አዲስ ፍጥረት ሆኛለሁ። I am born again። ስለዚህ አዲስ ስም አለኝ። ክርስቶስን ይዣለሁ። ለአብርሃም የተገባው የተስፋ ቃል ልወርሰው የተገባኝ ነኝ። ወርሸውም አለው። አዲስ ነገር በኔ ዘመን መብዛት ይሆናል። ዛሬ መውጣትና መብዛት ይሆናል። አብርሃም ስሙ ተለወጠ። የመብዛት ባርኮት ሆነለት። ለሳራም ለሷም በቃ እንግዲህ ሕዝብ እንዴት እንደወጣ ከአብርሃም እንዴት እንደወጣ እንዴት አሕዛብ እንደወጣ የአሕዛብም የእስራኤልም ራሱ አባት ነው። እንዴት አሕዛብ ተብሎ ምድርን እንደወረሰው እንደተባዛ እንደገና ደግሞ በክርስቶስ ኢየሱስ እኛም የአብርሃም የተስፋው ቃል ወራሽ እንደሆንን የመብዛት ባርኮት በክርስቶስ ለዘመኗ ቤተክርስቲያን መውረስ እንደምንችል የእግዚአብሔር ቃል ይነግረናል። የስም በረከት በአዲሱ ስም መጠራት በክርስቶስ ኢየሱስ ልንወርሰው የተገባ በረከት ነው። ስምህን አከብረዋለሁ ብሏል። ስማችንን እግዚአብሔር እንዲያከብደው እንደ ከባድ ደመና ነው እኮ ያለው። በቃ እመጣልሃለሁ አከብድሃለሁ አለ ሙሴንም። ስምህን አከብረዋለሁ አለ። ለአብርሃም የተገባው ለእኛ ስለሆነ ስማችንን እግዚአብሔር ከአመድ ከትቢያ እንዲያነሳው እንዲያከብረው ሰይጣን እየረገመ በደም እየረጨ የቦጫጨቀውን የሰበረውን ያጠለሸውን ስም በኢየሱስ ክርስቶስ በቃል ኪዳኑ ተስፋ ፍጻሜ መነሳትና አሁን አፉ ተከፍቶ አዲስ ስም ባወጣበት ቃል በቤዛነት በደሙ ኪዳን ልጅነትን ባገኘንበት አምላካዊ ቃል ኪዳን ስማችንን ዋጀን። ይሄ ቀድሞ ጠላት ስማችን ላይ ወጥቶ ስማችንን ያጠፋውን ያበላሸውን ይህንን ስም እንደተቦጫጨቀ አውሬ እንደቦጫጨቀው እንደዛ እንደ ጨርቅ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ነው ብጭቅጭቅጭቅ አድርጎ ጠላት የኛ ነገር እንደበጫጨቀው ስማችን ላይ የወጣ በቃ ራእያችን ላይ ታርጌት አድርጎ የወጣ ቤተክርስቲያን ስም ላይ የወጣና አሕዛብ መውረስ ቤተክርስቲያን እንዳይሆንላት ሰው ጆሮ እንዲዘጋ የመንግስት ወንጌል እንዳይሰፋ የተደረገ የሰይጣን ዓለም ሴራ በክርስቶስ የመስቀል ስራ አፈረሰ። ስማችንን እግዚአብሔር እንደተናገረው በአዲሱ በአፍ በወጣው የመጠሪያ ስም ባረከን። ስም ማንነትን ነውና የእሱን ማንነት በሰጠን በልጁ ደግሞ ወረስ ነው። አሜን። ቃሉን አጸናን በራሳችን ላይ በስም ባርኮት እግዚአብሔር መባረክን ይባርካችሁ። እግዚአብሔር በስም ባርኮት ስም መጠሪያ ብቻ ሳይሆን የማንነት መገለጫ ነው። ማንነትንም ለመለወጥ አብሮ የሚሰራው በክርስቶስ የዳንበት የአዲስ ኪዳን ክርስቶስን የምንመስልበት የተወለድንበት ዘር አለ፣ የታተምንበት መንፈስ አለ፣ ቃሉ አለ። ስለዚህ በዚህ እውነት እግዚአብሔር ይባርካችሁ ይባርኳችሁ። እኔንም ዘሬንም ትውልዴንም እንዲሁ እግዚአብሔር ይባርከን። እኔና እናንተ ቤተክርስቲያን እግዚአብሔር በስም ባርኮት መባረክን ይባርከን። አሜን። የምንቀበለው በክርስቶስ ልኖር ሰው የተገባን ተስፋችን ነውና ዛሬ በተለየ ሁኔታ እግዚአብሔር ስማችንን ይባርክ። በቃ ርዕሴ አዲስ ስም ነው። ስም አንደኛ ሳጠናቀቀው እንደዚህ ነው። ስም መጣሪያ ብቻ ሳይሆን አንደኛ የማንነት መግለጫ ሆኖ ይታያል። ቅድም ጥቂት ለማለት ሞክሬያለሁ። ሁለተኛ
ስም አዲሱ ስም አዲስ ስም የስም ተሐድሶ ያደርጋል። የስም ብቻ ሳይሆን የውስጥ ማንነትንም ተሐድሶ ያደርጋል፣ ይለውጣል። ማለት እግዚአብሔር የቀደመውን ስም ለውጦ ሽሮ አዲስን ስም ይሰጣል። የስም ተሐድሶ ሲያደርግ ማንነትንም በውስጥ አብሮ ይለውጣል። ያዕቆብ ማንነት አብሮ እስራኤል ከተባለለት ማንነት ጋር ተለወጠ፣ ተነካ። ሲነጋ ዝም ብሎ አልነጋም። ጨለማው የትግል ሜዳ ብቻ ሆኖ አልቀረም። ምን ሆኗል? መነካትን አምጥቷል፣ መለወጥን አምጥቷል፣ የስም መቀየርን አምጥቷል። እኔና እናንተም ጋር እንዲህ ነው የሚሆነው። እስከዛሬ የታገልንበት ትግል እግዚአብሔር እኛን የታገልበት፣ እኛም ከሱ ጋር የታገልንበት በየትኛው መንገድ በመነካት ተዘረረን፣ ስማችን ተለውጦ ህይወታችን ተለውጦ አዲሱ ስም እግዚአብሔር ባወጣው ከእግዚአብሔር አፍ በወጣው መጠሪያ ስም ተጠራን። ቃሉን አጸና ነው። እግዚአብሔር ይመስገን። ሶስተኛ አዲስ ስም እግዚአብሔር በምህረቱ ራሱ የሚያወጣው ስምና ማንነትን ለክቶ የሚለውጥበትን ሁኔታ የሚገልጥበት መንገድ ነው። ይሄ አዲሱ ስም አንደኛ እንዳልኳችሁ ልድገምላችሁ፣ ስም መጠሪያ ብቻ ሳይሆን የማንነት መገለጫ ሆኖ ታይቷል። 2 የስም ተሐድሶ ያደርጋል። 3 አዲሱ ስም እግዚአብሔር በምህረቱ ራሱ የሚያወጣው ስምና ማንነትን ነክቶ የሚለውጥበትን ሁኔታ የሚገልጥበት መንገድ ነው። 4 አዲሱ ስም አሮጌውን ኪዳን ጨርሶ በማፋታት አዲሱን በደም የቆመውን የምህረት ኪዳን ክርስቶስን በመቀበል አዲስ ፍጥረት በመሆን የክርስቶስን ከስም ሁሉ በላይ ታላቅ የሆነውን ስም መልበስ ነው። መልበስ ነው። ክርስቶስን ለብሳችሁታል። ጽድቃችን ሆኖ ነው የለበስነው። ሰው በራሱ መጽደቅ አይችልም። ሰው በራሱ ምንም የሚሰራው ግን ክርስቶስን በማመን የሚገኘውን ጽድቅ ለብሰናል። ቤዛነትን፣ ልጅነትን አግኝተናል። ስለዚህ ነው ይህንን 4 የምንለው ማለት ነው። 5 በአዲሱ ስም መጠራት የስም በረከት ልኖር ሰው የተገባው ተስፋ ነው። ልኖር ሰው የተገባ ነው። በአዲሱ ስም መጠራት በዛ ስም ውስጥ የሚገኘውን በረከት ማንነት ልኖርስ የተስፋው ቃል ለኛም ሊፈጸም የተገባ መሆኑን አይተናል። ለምን? ለአብርሃም የተገባው የተስፋ ቃል በክርስቶስ ለኛ የደረሰ ስለሆነ፣ ክርስቶስን በማመን የአብርሃም የተስፋ ቃል ለኛ ይደርስ ዘንድ የተገባ ስለሆነ ዛሬ በክርስቶስ ያገኘነውን በመንፈሱና በሕያው ቃሉ የታወጀልንን አዲስ ስም ይዘናል። ሰይጣን፣ ዓለም፣ ክፉ ሰዎች ክፉ ስም ያወጡልንን ስም በኢየሱስ ስም ሽረናል። የእግዚአብሔር አፍ በሚጠራበት በአዲሱ ስም ስማችንን ዋጅተናል። የእግዚአብሔር አፍ ደግሞ አለው ይሄንን ቃል ኢሳይያስ 52 አሕዛብ ጽድቅሽን፣ ነገስታት ሁሉ ክብርሽን ያያሉ። የእግዚአብሔር አፍ በሚጠራበት በአዲሱ ስም ትጠሪያለሽ። መጨረሻ ላይ ደግሞ ምን ይላል? እግዚአብሔር የተቤዣቸው የተቀደሰ ሕዝብ ብለው ይጠሯቸዋል። አንቺም የተፈለግሽ ያልተተውች ከተማ ትባያለሽ። አዲሱን ስም በቤዛነታችን በክርስቶስ ከስም ሁሉ በላይ የላቀ ከፍ ያለውን ያለ ልክ ከፍ ያለውን የኢየሱስ ስም ይልቁንም በእኛ ላይ ተጠርቷል። እሱ ቤዛችን ሆኗል። እሱ የክርስቶስ የቤተ ክርስቲያን የኛ የአካሉ ራስ ሆኗል። እግዚአብሔር ያለ ልክ ከፍ ያደረገው የኢየሱስ ስም በእኛ ስም ላይ ተጠርቷል። አዲሱን ስም ከእግዚአብሔር አፍ የወጣው አዲሱን ስም ተጠርተንበታል። ስሙም ኢየሱስ ነው። ዛሬ ይሄ አዲሱ ስም ተሐድሶ የሚያደርግ ውስጥን ማንነትን ለውጦ ስምን ቀይሮ ወደ ከፍታ በሚያወጣበት በዚህ በተቀባው በኢየሱስ ስም ዋጀን። ስማችን እግዚአብሔር ባፉ ባወጣው በጠራን
በአዲሱ ስም ስማችንን ዋጀ። ማንነታችንን ማንነቱን ሰጥቶ ራሱን በሰጠበት በመስቀሉ ራሱን በሰጠበት በሞቱ በፈሰሰው ደሙ ዋጀ ነው። ለእግዚአብሔር ክብር ይሆን ዘንድ ዛሬ ቤተክርስቲያን ወደ ራሱ ክብር ወደ ራሱ ማንነት ስሟን ለውጦ ማንነቷን ለውጦ የክብር ዘውድ በላዩ ላይ ጭኖ አክሊል እንደለበሰ ሙሽራ አክሊል አስለብሶ በሷ የሚቀጥለውን ስራ አሁን ትቀጥላለች። ሌሊቷ በትግል አያበቃም፣ ንጋት ይሆናል በመነቃትና በመለወጥ። ስለዚህ አንድ ጥሪ መጨረሻ ላይ እናገራለሁ ወገኖች። አዲሱን ስም የሚሰጠው ተለይ አሮጌውን ኪዳን ጨርሶ በማፋታት አዲሱን በደም የቆመውን የምህረት ኪዳን ክርስቶስን በመቀበል አዲስ ፍጥረት በመሆን ይሄንን ከስም ሁሉ በላይ ከፍ ከፍ ያለውን ስም ራስ አድርጎ በዚህ ስም መጠራት ይቻላልና ጥሪ ያቀርባለሁ። በክርስቶስ ኢየሱስ ያልዳናችሁ ወገኖች ክርስቶስ ኢየሱስን እንደ ግል አዳኝ አርጋችሁ ይሄንን የአዲስ ኪዳን አዳኝና መድኃኒት እንድትቀበሉት በዚህ ኪዳን አሮጌውን ኪዳን ቀድሞ የነበረውን ስም ቀድሞ የነበረውን ህይወት ስጋዊ ማንነት አዳማዊ ማንነት መርገማዊ ማንነት ይሄን ሁሉ የሚሽር ሰይጣን ያወጣልንን ከዳንን በኋላ እንኳን ሰይጣን ያወጣልንን ታርጌት አርጎ የመንግስቱ ወንጌል በእኛ እንዳይሰፋ ታርጌት ያደረገ ድካም ያወጣልን ብዙ ስሞች ዲሌት አርጎ እግዚአብሔር ወደ አዲሱ ስምና ወደ አዲሱ ማንነት የሚያወጣና ተስፋውን የሚፈጽምበት ልጁ ክርስቶስ ስለሆነ ኑ ወደዚህ ታላቅ ጉብኝት ወደ ስም ባርኮት ወደ ማንነት ባርኮት ግቡ። እግዚአብሔር ይባርካችሁ። ጨርሰናል። ይሄን ቃል በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አተምኩኝ። ይህ ቃል ፍሬ እንዳያፈራ የሚገዳደር በቀልተኛና ክፉ በኢየሱስ ስም ስልጣን የታሰረ ይሁን። ይህን ቃል በኢየሱስ የደም ኃይል አተምኩ። በእግዚአብሔር ቃል ስልጣን አጸናው። በመንፈስ ቅዱስ ቃሉን እንደ ቃሉ እንደመጣልን ፍሬ እንዲያፈራ በመንፈሱ አተምኩት። ይህን የሚጠላ ክፉ ምቀኛ ከፍ ፈቀቅ እንዳንል እንደ ቃሉ ብርሃኑ እንዳይወጣ እንደ ቃሉ እግዚአብሔር አፉ በጠራበት በአዲሱ ስምና በአዲሱ ማንነት ተገልጠን እንዳንታይና ክርስቶስን በመግለጥ ወደዚህ አሕዛብን ወደ እግዚአብሔር መንግስት ወደሚያፈልሰው ሙላትና ፍሰት ውስጥ እንዳንገባ የሚገዳደረው መንፈስ በኢየሱስ ስም የተመታ ይሁን። በክርስቶስ ስም የታሰረ ይሁን። እግዚአብሔር ይህን መንፈስ ለአንተ እጅና ኃይል ጉልበት እስር ውስጥ አስገብተን ሰጠን። በእግዚአብሔር ቃል አሰርን። በምድር የምታስሩት በሰማይ የታሰረ ይሆናል ብለሃልና እንደ ቃል በስም ስልጣን አስረን ለክብርህና ለክንድህ አሳልፈን ሰጠናል። ስለነበረን ጊዜ ተመስገን። እግዚአብሔር ይባርካችሁ። ፕሮግራማችንን ጨርሰናል። ተባረኩ።